እግዚአብሔር ስለረዳን እንደገና ደግሞ ዛሬ ሮሜን እያጠናን ስለሆነ እግዚአብሔር ስለረዳን አጭር ጸሎት እንጸልይና እንጀምራለን። እግዚአብሔር ሆይ ስለረዳን ስለዚህ ሰዓት በመላው ዓለም እግዚአብሔር ሆይ በተለያየ መንገድ ስላሰባሰብከን በቃልህ ማዕድ በቃል ደጅ እግዚአብሔር ሆይ ስላሰፈርከን ጆሮቻችን ልቦቻችን እንድትከፍት መንፈሳዊ ዓይኖቻችንን ልቦናችንን እግዚአብሔር ሆይ እንድትከፍት ለቃልህ ክብር እንዲኖረን ቃልህ እንዲገለጥ እንዲበራልን የምንናገር ብንሆን የምንሰማ እግዚአብሔር ሆይ ቃልህ እንዲጠቅመን እንዲሰራን እንዲለውጠን እግዚአብሔር ሆይ ወደ አንተ እንዲያቀርበን ይበልጥ አንተን እንድንወድህ ይበልጥ አንተን እንድናውቅህ ከዚህም የተነሳ ሌሎች እንድናቅፍ እንድናገለግል ያንተን ፍቅር እንድናካፍል እግዚአብሔር ሆይ በዚህ በጨለማ በበረታበት ዓለም በጉልበተኞች ዓለም ክፋት በሰለጠነበት ዓለም እግዚአብሔር ሆይ በዚህ ጭጋጋማ ዓለም ውስጥ ያንተ የብርሃን ፍንጣቂ ከቃልህ የተነሳ በመካከላችን በህብረታችን ያንተ እግዚአብሔር ሆይ የህይወት ቃል ከመገለጡ የተነሳ የብርሃን ፍንጣቂ እንዲበራ እግዚአብሔር ሆይ እንዲገለጥ የእኛን ልብ ሰንጥቆ እንዲገባ ህሊናችንን አእምሯችንን ሁሉ እንዲያድስ እግዚአብሔር ሆይ እንዲረዳን እዚህ የምናሳልፈው 1 ሰዓት 2 ሰዓት እግዚአብሔር ሆይ ማባከን እንዳይሆን የአንተ መንፈስ የአንተ ጸጋ እንዲጨመርበት ለተናጋሪዎችም እግዚአብሔር ሆይ ቃል እንድትሰጥ ለሰሚዎችም እግዚአብሔር ሆይ ትዕግስቱን ጽናቱን እንድትሰጥ እዚህ ሰፈር ውስጥ ያለውን እግዚአብሔር ሆይ ብክነት አለመረጋጋት እግዚአብሔር ሆይ አንተ የሰከነ ልቦና እንድትሰጠንና እግዚአብሔር ሆይ መጠቀም መማር እንድንችል ይህንን ቴክኖሎጂ ይህንን መንገድ ደግሞ እንድትዋጅልን የሚያጠፋን ሳይሆን የሚጠቅመን ግራ የሚያጋባን የሚያፈርሰን ሳይሆን ይልቁንም የምንታነጽበት መንገድ አድርገህ እንድትባርከው ቀሪውን ሰዓት ሁሉ እግዚአብሔር ሆይ ለታመኑ እጆችህ እንሰጣለን። ስለረዳህን እናመሰግናለን። በአብ በወልድ በመንፈስ ቅዱስ ስም አሜን። እሺ ሮሜያችን ሮሜን በጣም ተወዳጁን መጽሐፍ ነው። የብዙዎች ተወዳጅ መጽሐፍ ነው። ባለፈው እንደነገርኳችሁ እናንተም እንደምታውቁት ብዙ ሰዎች ሮሜን በማንበብ ወደ ጌታ መጥተዋል። እነ ኦግስቲንን መጥቀስ ይቻላል። እነ ሉተር እነ ካልቪንን መጥቀስ ይቻላል። በጣም ብዙ ሰዎችን መጥቀስ ይቻላል። ኢንፍሉዌንሻል ነው። በቤተክርስቲያን ታሪክ ውስጥ በጣም ብዙ ትንታኔ የተሰጠበት ብዙ ጽሁፎች የተጻፉበት የቤተክርስቲያን የቴዎሎጂ መሰረት ከሆኑ መጽሐፍት ውስጥ አንዱ ነው። በጣም ብዙ ስሞች ያሉት መጽሐፍ ነው እና ይህን ማጥናት ጀምረናል። በተወሰነ መልኩ ከተለመደው ውጭ ይህንን ክፍል ለማጥናት እየሞከርን ነው። ይህን የምናደርግበት ምክንያት ይሄ መጽሐፍ አንዳንድ ጊዜ የሆነ ኤሚ ካሁን በፊት እንደተናገረው ይሄ መጽሐፍ አላግባብ የሆነ የዶክትሪን የዶግማ የትእዛዛት የክርስቲያናዊ ትእዛዛት መግለጫ አስመስለን ብቻ ስለምናነበው ነው እና በኮንቴክስቱ በታሪኩ ለመጀመሪያዎቹ ሰዎች በነበረው ስሜት ከዛ ደግሞ ለእኛ አሁንም በሚሰጠው ስሜት አግባብ በተወሰነ ደረጃ ብናጠናው ስሜት ይሰጣል ወይም ደግሞ ይጠቅመናል ብለን ስላሰብን ከኋላ ነው የጀመርነው። ከምዕራፍ 12-16 ያለውን 12፣ 13፣ 14፣ 15፣ 16 ከኋላ ነው የጀመርነው። ዩቲዩብ ላይ የካሁን በፊቶችን ሁለቱን ጥናቶች ክፍል 1 ላይ ነው ያለ ነው። እስካሁን ከ12-16 ያለውን የምናጠነው ያለፉትን 2 ፕሮግራሞች ዛሬ 3ኛው ነው። ያለፉትን 2 ፕሮግራሞች እኔ ዩቲዩብ ላይ አስቀምጫለሁ። ስለዚህ ፕሮፋይሌ ጋር ብትገቡ ዩቲዩብ አካውንቴን ታገኙታላችሁ። አንዳንድ ጽሁፎችን መጽሐፍት ምናምን ከፈለጋችሁ ደግሞ ቴሌግራም አካውንት አሁንም ፕሮፋይሌ ላይ አስቀምጫለሁ። እዛ ብትገቡ ካላገኛችሁት በኢንቦክስ ላክልኝ ቴሌግራም ዩቲዩብ አካውንትን ብትሉኝ ኢሚዲየትሊ መልስላችኋለሁ። ዛሬም የምናደርገው ውይይት ዩቲዩብ ላይ ይቀመጣል። ዩቲዩብን ሰብስክራይብ እያደረጋችሁ ሌሎች ተጨማሪ ቪዲዮዎችም አሉ። ራይ ላይም አንዳንድ እየሰራው ያሏቸውን ነገሮች እጭናለሁ። አማኑኤል አሰግድ ቤት
ለሶስት ወር ያህል ዮሐንስ ራእይን በጥሩ ሁኔታ አጥንተናል። ሙሉ ጥናታችን በአማኑኤል አሰግድ ዩቲዩብ ፔጅ ውስጥ ታገኙታላችሁ። የእሱንም ሰብስክራይብ አድርጉ፣ ቪዲዮዎቹን እዩት። በጣም እንዴት ጌታ እንደረዳን አሁን ወደኋላ ተመልሼ እኔ ራሴ እየሰማሁት እየደነቀኝ ነው። ማለት እግዚአብሔር ረድቶን ነበር። ያን ክፍል ስናነብ ያን ራእይን ስናጠና ፕራክቲካል በሆነ መልኩ ያጠና ነው። የሮሜ መጽሐፍ 2 ሳምንት እንግዲህ በጥሩ ሁኔታ እያየ ነው የመጣ ነው። ለምን እንደተጻፈ ለማን እንደተጻፈ በሮም ቤተክርስቲያን ውስጥ ካለው ሁኔታ አንጻር ብዙ ነገሮች እንዳሰናል። በተለይ ለዛሬ መንደርደሪያ እንዲሆነ ይህ ወንጌል እንለው እንችላለን። የተሟላ የወንጌል መልእክት ጳውሎስ በጥሩ ሁኔታ አሰናድቶ የላከላቸው ግን ከነበሩበት ወቅታዊ ሁኔታ ጋር የተገናዘበ እንደሆነ እኔም ስንናገር ነበር። በተለይም የመጀመሪያው መቶ ክፍለ ዘመን የጥንቷ ቤተክርስቲያን አውራ ችግር የነበረው በአይሁድና በአሕዛብ መካከል የነበረው አተያይ ነው፣ አረዳድ ነው። አይሁድ ታሪክ አላቸው፣ የሃይማኖት ታሪክ አላቸው፣ አሕዛብ የላቸውም። ስለዚህ የድነቱ መንገድ አሁን በክርስቶስ ተመርቆ የተከፈተው የእግዚአብሔር የጸጋ ወንጌል የማዳን ወንጌል አሕዛብንስ ይጨምራል ወይ? አሕዛብንስ ከጨመረ በምን መልኩ ነው የሚጨምረው? አሁን እነሱ በድሮ በአይሁድ ስርዓት ውስጥ ሲሳተፉ የነበሩ አይደሉም አብዛኞቹ። በእርግጥ በሮም ከተማ ውስጥ አንዳንዶቹ ወደ ይሁዲነት ገብተው ወይም የተወሰኑ የይሁዲ ሃይማኖት ስርዓቶች የሚፈጽሙ ምኩራብ ላይ ጆይን የሚያደርጉ የሆኑ ነገሮች ያሉ ይመስላል። ግን እንደ ኦፊሻሊ አሕዛብ የተካተቱበት የወንጌል መልእክት ለአይሁድ ቀላል ስሜት የሚፈጥር ነገር አልነበረም። በዛ ላይ ደግሞ ምን ተደረበበት? እሱ ጥያቄ ሳይመለስላቸው ምን ተጨመረበት? ቅላውዲዮስ ቄሳር የሮሙ ቄሳር ባለፈው ነግሬያችኋለሁ። ከቄሳር ከጋየስ ጁልየስ ሲዛር ጀምራችሁ ከቆጠራችሁ 5ኛው የሮም ኢምፐረር ከ41 እስከ 54 ዓመተ ምህረት የገዛ ነው። ምናልባት ከሮም ከተማ አይሁድ እንዲባረሩ ለ5 ዓመት ያህል አዋጅ አውጥቶ ስለነበረ በኋላ ደግሞ ከኔሮ ቦታውን ሲረከብ ተመልሰው መጥተዋል እና የተረሱ እንደውም አዋጁ ባይነሳም አዋጁ እየተረሳ ሲሄድ ብዙዎቹ ቀስ በቀስ ወደ ሮም ከተማ ይመጡ ይመስላል። ወደ ሮም ከተማ ሲመጡ አይሁድ ክርስቲያኖች ለ5 ዓመት ወይም የተወሰነ ዓመታት ያህል ርቀው ስለነበረ የቤተ ክርስቲያኑ የከተማውም ሁኔታ በአሕዛብ ክርስቲያኖች ቁጥጥር ስር ወድቆ አሕዛብ ክርስቲያኖች ብቻ ሳይሆን ከተማ ውስጥ ያለው ነገር ሁሉ በአሕዛቦች ቁጥጥር ስር ወድቆ አይሁድ ባልሆኑ ሰዎች ቁጥጥር ስር ወድቆ ጠበቃቸው። ዜን የፓወሩ ጉዳይ ሽፍት አድርጎ አንድ ወቅት ቀንጥሏቸው ነው እንጂ ባለጊዜ የነበሩ ታሪክ ወደነሱ ብሉይ ኪዳን ሃይማኖት ወደነሱ ያደላ የነበሩ ሰዎች አሁን በሮም ከተማ ውስጥ እንደ ደካማ እንደ ለስ ፕሪቪሌጅድ ሆነው በሮም ከተማ ውስጥ አይሁዳውያን የትምህርቱ ባለቤቶች፣ የመቅደሱ ባለቤቶች፣ አባቶች የኛ ናቸው፣ መቅደሱ የኛ ነው፣ ቅዱሳት መጽሐፍት የኛ ናቸው፣ ኢየሱስ ራሱ ከኛ መጣ የሚሉት ሁለተኛ ሰከንደሪ ሆነው በቤተክርስቲያንም በከተማም ላይ ቻሌንጅ ውስጥ የገቡ ይመስላል። ስለዚህ ወንጌል ግን እነዛም ደግሞ አሕዛብ የሚባሉትም ደግሞ ያገኙትን ፓወር አቢዩዝ አድርገው እነዛን በቃ እግዚአብሔር እንደተዋቸው እግዚአብሔር ከእነሱ ጋር ያለውን ጉዞ ያቋረጠ ወይም ደግሞ እነሱ የነበራቸው ፕሪቪሌጅ ራሱ አሁን ምንም ጥቅም እንደሌለው አይነት ተራ ሰዎችም ብቻ የመቁጠር አይነት ዝንባሌ አሳይተው ሊሆን ይችላል። ብቻ በመካከላቸው ኤሚን ባለፈው በደንብ አንደርላይን አድርጎ እንደነገረን ቴንሽን አለ። ይሄ ከፕሪቪሌጅ እና ፓወር ጋር የተያያዘ ቴንሽን ጥሩ አድርጎ የሚገልጸው ነገር። ስለዚህ ወንጌሉ የተጻፈበት ዋነኛ ምክንያት የሚገኘው ሮሜ ከምዕራፍ 12 እስከ 16 ስለሆነ ይሄ መልእክት የሮሜ መልእክት የጳውሎስ መልእክት የተላከበት ዋነኛ ምክንያትና የነበረው በሮም ቤተክርስቲያን ውስጥ የነበረው ሁኔታ በግልጽ የሚታየው ከሮሜ ምዕራፍ 12 እስከ 16 ስለሆነ ከአንድ ጀምረን አጥንተን 12 እስክንደርስ ድረስ በሌላ በብዙ ጉዳዮች አእምሯችን ስለሚያዝ እነሱ ስለምንረሳቸው
ለምን ከነሱ ሁኔታ አንነሳም? ከነሱ ሁኔታ ተነስተን ወደኋላ ሂደን የወንጌሉን ትርጉም ለመረዳት አንሞክር የሚል አንድ ሞዴል፣ አዲስ ሞዴል ሪዲንግ ሮማንስ ባክዋርድስ የሚል አፕሮች ተከትለን የሮምን ቤተክርስቲያን የነበረችበትን ሁኔታ፣ የገጠማቸውን ችግር፣ ጳውሎስ ለዛ የሰጠውን መፍትሄ እና ደግሞ ከኛ ሁኔታ ጋር በተወሰነ ደረጃ ለማያያዝ ሞክረን ዛሬ ላይ ደርሰናል ማለት ነው። አሁን ዛሬ የምናደርገው ትንሽ ይሄ ኢምፖርታንት ፓርት ስለሆነ አንድ ሳምንት ጨምረን ከሮሜ ምዕራፍ 12 እስከ 16 ያለውን በደንብ እንሄድበት። ኮንቴክስቱንም እነሱ ያሉበትንም ሁኔታ ኪ የሆኑ እዛ ከ12 እስከ 16 ያሉ ቁልፍ የሆኑ የመጽሐፍ ቅዱስ ክፍሎችንም ትንሽ እንሄድባቸው፣ እናጥናቸው። አንዳንድ ኢሹዎች አሉ እዛ ክፍል ውስጥ ከ12 እስከ 16 እና ካነሳ ነው በአይሁድና በአሕዛብ መካከል ካለው ቴንሽን ጋር እንዲሁም በየትኛውም ዘመን በሰው ልጆች መካከል የሚፈጠረውን ቴንሽን ከፓወር ኤንድ ፕሪቪሌጅ አንጻር ለዛ ማርገቢያ የሆነ የእግዚአብሔር መልስ፣ የእግዚአብሔር መልእክት ምን እንደሆነ አሎንግ ዊዝ እያየን እንድንሄድ እንሞክርና እንሂድበት በደንብ። ከዛ ወደ በሚቀጥለው ሳምንት ከ9 እስከ 11 ወደሚለው ሀሳብ እንሄዳለን በሚል ተስማምተን ዛሬ ትንሽ አሁን እንደተለመደው መነሻ ሀሳቦችን ኤሚ ይናገራል፣ እኔም የተወሰነ ጨምራለሁ። አንድ 20 ደቂቃ ኤሚ ይናገርና ባክኤንድ ፎርዝ ሀሳቦችን እየተቀያየር ትምህርቱን እንቀጥላለን። በዚህ መሃል ማስታወሻ ያዙ፣ ጥያቄዎቻችሁን ጻፉ። ብዙ ሰዓት እንሰጣችኋለን። መጨረሻ ጥያቄ ሀሳብ ያላችሁ ሰዎች ገብታችሁ ገስት ላይ በተራ በተራ ጥያቄያችሁን ማቅረብ ትችላላችሁ። ኤኒ ጉዳይ ካላችሁ አንድ ቁጥር ጽፋችሁ እንትን ትላላችሁ። ትምህርቱ ተጀምሮ እስከሚያልቅ ድረስ አንድ 20 ደቂቃ ኮሜንቱን ኦፍ ላርገውና ትምህርቱ ካለቀ በኋላ አሁን ለ20 ደቂቃ ኤግዛክትሊ ፍቅሩሻ አጥፋውና ለአንድ ለ25 ደቂቃ ትምህርቱን በጥሞና እናዳምጥ፣ ኢንተርናላይዝ እናድርገውና ከዛ ወደ ጥያቄዎች ወደ ዲስከሽኖች ስንገባ ኮሜንቱም ይከፈታል። ገዝትን መግባት የምትፈልጉ ገብታችሁ ጥያቄዎች ታቀርባላችሁ። ኤሚ የማይ ከሆነ እንኳን ደህና መጣህ በድጋሚ ሰላም በለንና እስኪ ሼር አድርገን ዛሬ ያለህን ሀሳብ። እሺ ሰላም ብያለሁ ሁላችሁንም። ቴንኪዩ። እንግዲህ ያው አቤክስ ሳምንት ያነሳናቸውን አንዳንድ ነገሮች ደግመ ለመነካካት ሞክረሃል። አይ ቲንክ ምናልባት ዛሬ እየሰማ ላለም እንደገና ዛሬም ደግሞ ልናወራ የተዘጋጀ ነው ከምዕራፍ 12 እስከ 16 ያለውን ሳምንት በተወሰነ መጠን ቢያንስ ምን አይነት ታሪክ ነው እዛ ውስጥ የሚዳሰሰው፣ ጭብጡ ምን ይመስላል በሚል አይነት መልኩ ለመነካካት ሞክረናል። እንግዲህ ቴክስቶቹ ወይም ምዕራፍ 12፣ 13፣ 14፣ 15፣ 16 ምንድን ነው በውስጣቸው ያለው ቁም ነገር፣ ጳውሎስ እነኛ ምዕራፎች ላይ ወይም ቴክስቶቹ ላይ ምን እያለ ነው የሚለውን ነገር ከአጠቃላይ ከተነጋገርነው ነገር ጋር ዝምድናቸውን እያነሳ ምናምን ለመወያየት ጊዜ አልነበረንም። እንደዛ አላነሳንም። ዛሬ እሱ ነው ለማድረግ ሙከራ የምናደርገው። እንዳልከው ነው በቃ ማለት የመጀመሪያውም ሳምንት ተነጋግረናል። ምዕራፍ 12 እስከ 16 የመጀመሪያው ክፍላችን የሆነበት ምክንያት ያው ፕራክቲካል ቴዎሎጂ ብለን የምናነሳው እኛ ሁልጊዜ የነሱ የሮም ቤተክርስቲያን ውስጥ የነበረ አክቹዋል ወይም ደግሞ እውነተኛ የሚዳሰስ ችግር፣ ጥያቄ የተንጸባረቀበት ክፍል ነውና እሱ ችግርና እሱ ጥያቄ ነው ጳውሎስን ብዕር እንዲያነሳ ያደረገው፣ የሮሜ መጽሐፍ እንዲጽፍ ያደረገው። ስለዚህ የቀደሙትን ከምዕራፍ 1 እስከ 11 ያለውን ክፍል ስናነብ ወይም ደግሞ ኦሪጂናል አንባቢዎቹ ሲያነቡ የሚገባቸው በቃ ልከኛ በሆነ መንገድ የሚረዱት የነሱ ጉዳይ ስለሆነ አክቹዋሊ ከ12 እስከ 16 ያለው የነሱ ጉዳይ የኖሩበት ጉዳይ አክቹዋሊ የነሱ ህይወት ስለሆነ ያውቁታል። ለኛ ግን ቀድመን ችግሩን ለመረዳት የሚረዳን ከኋላ ብንጀምር ነው። ምክንያቱም እዛ ላይ ነው የተቀመጠው በሚል ነው። ሎጂኩ ይሄ ነው። 2 ሳምንት መግቢያውንም ስናይ ባለፈውም ሳምንት ይህን ሴክሽን ለማየት እንዲሁ በወፍ በረር አይነት መልክ ለማየት ስንሞክር ተነጋግረናል። እና ደግሞ እዚህ ክፍል ላይ በቃ በስፋት የምናየው ነገር ሁለት የማህበረሰብ ቡድኖች መካከል ያለ የሆነ መገፋፋት፣ የሆነ መቃቃር፣ የሆነ ቴንሽን እንዳለ በጣም ኤቪደንት የሆነ በጣም የሚታይ
የሚጨበጥ ችግር በመካከላቸው እንዳለ አይተናል። የሮሜ መጽሐፍ ስናጠና እንግዲህ ቅድም አበባዬ ሲነካካው ነበር። ብዙ ጊዜ የሮሜ መጽሐፍ የጥናት መንገድ ወይም ደግሞ የጳውሎስ ጽሁፎች በተለይ ገላትያ፣ ሮሜ፣ ፊልጵስዩስ ምናምን የምንላቸው ሜጀር ኤፒስትልስ ለክርክር የማይቀርቡ በትምህርት ቤትም የጳውሎስ ደብዳቤዎች በሚመለከት ጥናት ሲካሄድ ለክርክር የማይቀርቡ ማለትም ጳውሎስ እንደጻፋቸው የማያከራክሩ አንዲስፒዩትድ ሌተርስ የምንላቸው ላይ ብዙ ጊዜ ሲነበብ የምናነብበት መንገድ የሆነ መዳንን ሰብጀክቲቭ በሆነ አይነት መንገድ ወይም ፐርሰናል ሳልቬሽንን ማዕከል ባደረገ የሆነ አንድ ሰው ድንገት ከመጽሐፉ ውጭ ያለ ሰው እኛንም ሊጨምር ይችላል ታይምለስ በሆነ መንገድ እንዴት አድርጌ ነው መዳን የምችለው፣ በምን አይነት መንገድ ነው ከእግዚአብሔር ጋር መታረቅ የምችለው ምናምን የሚል አይነት ትራንስካልቸራል ትራንስሂስቶሪካል የሆነ ታሪክን፣ ባህልን፣ ዘመንን በሚሻገር አይነት መልኩ በሰው ልጆች ታሪክ ውስጥ ሁሉ የሚጠየቅን ጥያቄ ምላሽ ለመስጠት የተጻፈ መጽሐፍ ተደርጎ ነው የሚታሰበው። ለዛ ነው መጀመሪያ ኃጢአት ነው የሰራችሁት። ኃጢአት ውድቀት ነው። ውድቀት ደግሞ ይኸው የቀደመ ነገር ነው። ያንን ውድቀት ነው እግዚአብሔር ተስፋ ሰጥቶ ሬሜዲ አዘጋጅቷል። ዲቫይን ሬሜዲ ወይም መለኮታዊ ደግሞ መፍትሄ መጣ እና ያ ዲቫይን ሬሜዲ ወይም መለኮታዊ መፍትሄ ደግሞ የእግዚአብሔር ጽድቅ ነው፣ ጀስቲፊኬሽን ነው፣ ራይቸስነስ ነው። ከዛ ቀጥሎ የመጣው ደግሞ የእስራኤል ሕዝብ ጉዳይ ነው። እሱም ደግሞ ልከኛ በሆነ መንገድ ደግሞ ይዳሰሳል። ከዛ እግዚአብሔር ምሕረቱን ስላበዛልን የኃጢአትን ይቅርታ ስላገኘ እንዴት እንኑር የሚለው ነው። በእንዲህ አሁን በነገርኳቸው አይነት ቅደም ተከተል ነው የሮሜ መጽሐፍ የሚነበበው። ማለት በጣም ትራዲሽናሊ ብዙ ጊዜ ማለት ጥያቄው ከጀርባ ያለው አስዩ የሚደረገው አንድ ሰው ልክ በኛ ዘመንም ያለ ሰው እንዴት ልዳን ብሎ ሲጠይቅ መጀመሪያ ኃጢአት ነበር። እሱ የሚናገረው ከምዕራፍ 1 ከቁጥር 1 እስከ 3:21 ድረስ። ከዛ በኋላ ያለው ደግሞ የእግዚአብሔር ጽድቅ፣ የእግዚአብሔር ቅድስና፣ እግዚአብሔር እንዴት አድርጎ እኛ እንዳዳንን ከኃጢአት ኃይል እንዳስመለጠን ጳውሎስ የሚያብራራበት ክፍል ነው። ሶስተኛው ክፍል ደግሞ የአይሁዳውያን ታሪክና በእግዚአብሔር የማዳን ታሪክ ውስጥ ያላቸውን ቦታ፣ ከዛ አሁን መጻኢ ደግሞ እድላቸው ምን ይመስላል የሚለውን ይተነትናል። ከዛ መጨረሻ ላይ ደግሞ ፕራክቲካል ቴዎሎጂ እንዴት መኖር አለብህ የሚል አይነት ሰጀሽን ወይም ፕሮፖዛል ቀርቦ ይሄ በጣም ማለት ጥሩ ነው። ቅድም አበባይ ለምሳሌ አንዳንድ የቤተክርስቲያን አባቶችን ሲጠቅስ ነበር እንዴት የሮሜ መጽሐፍ ነክቷቸው ወደ ጌታ እንደመጡ ኮንቪክት እንደተደረጉ ካሉበት የኃጢአት ትግል ነፃ የወጡበት ምክንያት የሮሜ መጽሐፍ ንባባቸው እንደሆነ ታሪክም ይናገራል። እነሱም ስለራሳቸው ያንን ይናገራሉ። የሮሜ መጽሐፍን ኮሜንታሪ ሲያዘጋጁ በእንዲህ አይነት የንባብ መንገድ ነው። ግን አንድ ማንካካደው ነገር የሮሜ መጽሐፍ እንደ የትኞቹም ሌሎች ደብዳቤዎች ኦኬዥናል ነው ማለት ታሪክ እና ሁኔታ የወለደው መጽሐፍ ነው። የሆነ ሁኔታ አለ፣ የሆነ ታሪክ አለ፣ የሆነ ጥያቄ ችግር እየተነጋገር ነው። እሱ ጥያቄና እሱ ችግር ደግሞ ኮሚናል በሆነ መንገድ ነው መጽሐፍ ውስጥ የምናገኘው እንጂ የሆነ ፐርሰናል እና ደግሞ በጣም ኢንዲቪጁዋሊስቲክ በሆነ መንገድ እንድናነበው በሚገፋፋን አይነት መልኩ አይደለም። በማህበረሰብ ቡድኖች መካከል ያለ መገፋፋት፣ መቃቃር፣ ቴንሽን እና መጠላላት እና የፕሪቪሌጅ የፓወር ጥያቄ ቅድም ሲነሳ እንደነበረው እኔ እበልጣለሁ፣ አይ አንተ ታንሳለህ፣ እኔ እፈርድብሃለሁ፣ አረ እኔ የናኩ እኖራለሁ ምናምን በሚል አይነት ድምፆች የሚሰሙበት አይነት የኮሚናል ግጭት ነው። የተለመደውን ፐርሰናል ሳልቬሽንን ማዕከላዊ ባደረገ መንገድ የሚነበበውን የንባብ አይነት መንገድ እስቲ ለጊዜው ዞር ለማድረግ እንሞክርና ልክ እንደ ሌሎችም ደብዳቤዎች ወቅታዊ ከሆነና ወቅታዊነቱ ደግሞ ከማህበረሰብ ቡድኖች ጋር የተያያዘ ከሆነ ለምን ኤክሌሲዮሎጂካል ወይም ደግሞ ቤተክርስቲያናዊ በሆነ መንገድ ለማንበብ አንሞክርም? ለሆነ ማህበር የተሰጠ ለሆነ አንድ ዩኒፋይድ ኦርጋን ብዙ ሰዎች ያሉበት ግለሰብ ተነጥሎ ሊወጣ በማይችልበት አይነት የሆነ በተጋመደ ኦርጋን ውስጥ ባሉ የብሔረሰብ ቡድኖች መካከል ያለ ግጭት የተወለደ መጽሐፍ እንደሆነ እናንበው። እሱ ቤተክርስቲያናዊ አነባበብ መንገድ ማለት ነው። በቃ እኔ በቤተክርስቲያን ውስጥ በእግዚአብሔር ማህበር ውስጥ ወይ እግዚአብሔር በመረጠው ሕዝብ መካከል እንዴት ነው መኖር ያለብኝ የሚል ጥያቄ ማዕከላዊ ጥያቄ ነው በሚል አይነት አቀራረብ በዛ መንገድ እናንብበው። አይ ቲንክ ልከኛውም የንባብ መንገድ እሱ ይመስለኛል። ከፐርሰናል ሳልቬሽን እንዴት ነው መዳን የምችለው ከሚለው ጥያቄ ይልቅ እንዴት ነው በዚህ ማህበር ውስጥ መኖር የምችለው፣ ጀስቲፊኬሽንም ራይቸስነስም የጽድቅ ጥያቄ
ኃጢአትን በሚመለከት ጳውሎስ እዚህ ክፍል ላይ ኤክስቴንሲቭሊ የሚያነሳው ነገር የእስራኤልን ታሪክ ነጥሎ አሕዛብን ሲናገር አሁን የምናጠናው 12-16 ያለው ሴክሽን ከዚህ ጋር በጣም የተቆራኘ ነው እና እንግዲህ ዛሬም ለማየት የምንሞክረው እሱን ነው። በሚመጡትም ሳምንታት ስናጠና ይህንን ማዕከል አድርገን ነው የምናጠነው። ኦኬ ሶ ኤሚ ይቅርታ፣ አሁን የምትለው ነገር በጣም መሰረታዊ ነገር ስለሆነ አይ ቲንክ በደንብ ለብዙዎች ግልጽ እንዲሆን፣ ምክንያቱም መታጠፊያው ይሄ ነው፣ ዩተርኑ ማለት አሁን እስካሁን ስንመጣ የነበረው ሮሜን ስንረዳበት በቤተክርስቲያን ታሪክ ውስጥም ጥቅም ላይ ሲውል የነበረው በሪፎርሜሽን ብዙ ሰዎች ኤክሰርሳይዝ ያደረጉት ዊች ደግሞ ሰርቷልም፣ ግን ሞር ደግሞ ሮሜን ብንረዳው ጳውሎስን ሴንስም የተጻፈበትን ሴንስም እንደገና ደግሞ ከዚህ ፐርሰናል የሆነው ነገር ከፈጠረው ዲስኢንተግሬሽን ሊያላቅቀን የሚችለው አሁን አንተ ኤክሌሲዮሎጂካል ወይም ደግሞ በቤተ ክርስቲያን ኮንቴክስት ውስጥ ብናነበው አንዳንዶችም እንደሚሉት አንዳንድ ምሁራንም ከቤተ ክርስቲያንም አልፎ ከፐርሰናል አልፎ ከኮርፖሬት አልፎ ዩኒቨርሳል የሆነውን አስፔክት ያ ማለት ጳውሎስ ለአንድ ግለሰብ ችግር ብቻ ሳይሆን ለዓለሙ ችግር እግዚአብሔር የሰጠውን መልስ አካቶ የጻፈው መልእክት ነው ከሚለው ሴንስ እንነሳና እግዚአብሔር ለዩኒቨርሳሉ ፕሮብለም በዓለም ላይ ለገባው ችግር ኢንታየር ክሬሽንን አፌክት ባደረገው ችግር ላይ እግዚአብሔር ከሰጠው መልስ ተነስተን ነው የግሩፑን ፕሮብለምም የግለሰባችን እንደ ግለሰብ ያለብንን ችግርን መፍትሄ የምናገኘው። ስለዚህ አፕሮቹ ራሱ ከፐርሰናል ሳልቬሽን ተነስተን ወደ አጠቃላዩ መልስ ሳይሆን የሮሜ መልእክት ሞር ሴንስ የሚሰጠው በአጠቃላይ ለዩኒቨርሳል ፕሮብለሙ ለክሬሽኑን ሁሉ ያካተተው ልክ ኢንቱ ዘርት ኦፍ ሮማንስ የሚለው መጽሐፍ ላይ ኤንቲ ራይት ሮሜ ምዕራፍ 8ን አንስቶ በአጠቃላይ ኮስሚክ ዋይድ የሆነውን እና አፖካሊፕቲክ ሪዲንግ ያላቸው ብዙዎቹ የሚሉትን አንዳንድ መጽሐፍት ስናነብ አንተም ጋር አውርተን እናውቃለን። አጠቃላይ ለአጽናፈ ዓለሙ ለመላ ዓለሙ እግዚአብሔር መልስ ሲሰጥ አብሮ ነው የተመለሰልን። ስለዚህ ወንጌልን ኢንዲቪጁዋላይዝ ከማድረግ የግል ጉዳይ ከማድረግ ኤክሌሲዮሎጂካል ብናረገው በቤተክርስቲያን ኮርፖሬት ብናረገው ከዛም አልፈን መላ ዓለሙን የሚያካትት ዩኒቨርሳል አስፔክቱን ብናየው ሞር ሴንስ የሚሰጥ በዛ ውስጥ ነው የግሩፖች ቴንሽን፣ የግለሰቦች ጥያቄ፣ የቤተክርስቲያን ችግር፣ ቤተክርስቲያን ከሌላው ዓለም ከፐብሊክ ፌሱ ጋር ያላት ግንኙነት ጥያቄዎች ሁሉ አብረው መልስ ሊያገኙ የሚችል የሚል ሴንስ ያለው ይመስለኛል። አንደርስታንድ ካደረኩ ልክ ነው። ልክ ነው። አሁን ምናልባት እንዲህ አይነት ነገሮችን ፎርዋርድ ስናደርግ ወይም ስነጋገር ብዙ ጊዜ በጣም ዘመናዊ የአነባበብ መንገድን ኢንትሮዲውስ እያደረግን ወይ አዲስ የመጣ የመጽሐፍ ቅዱስን የምንቀርብበት አፕሮች የምናደርግበትን መንገድ ኢንትሮዲውስ እያደረግን መስሎ ሊታይ ይችላል። እንደዛ አይደለም። መጽሐፍ ቅዱስ ውስጥ ያለው ጥያቄ ምንድን ነው ብለን ከብሉይ ኪዳን አንስተን ብንጠይቅ የሆነ ማህበረሰብ የሆነ ቡድን በሆነ አይነት መንገድ የተሰበሰበ የሆነ ቡድን የሚያነሳው ስለዛ ቡድን ስለዛ የቡድናዊ ማንነት የሚያነሳው ጥያቄ ላይ የተመሰረቱ ምላሾችን ነው የምናገኘው መጽሐፍ ቅዱስ ላይ። ማለት በብሉይ ኪዳን ላይ ለምሳሌ የሕግ መጽሐፎችን ስናጠና እንግዲህ የመጀመሪያውን 5ቱን ፔንታቱክ፣ ከዛ ደግሞ የታሪክ መጽሐፍትን ስናጠና፣ ከዛም በኋላ የነቢያትን የመዝሙራት መጽሐፍት ስናጠና የምናገኘው ጥያቄም ሆነ የምናገኘው ምላሽ የእስራኤል ሕዝብ እንደ ሕዝብ የሚታወቅ ኢትኒክሊ ኮንስቲቲዩት የተደረገ ዘጸአት ምዕራፍ 19 ላይ እግዚአብሔር ከግብፅ ምድር በንስር ክንፍ ተሸክም ያወጣው ብሎ አንተ ብሎ የሚጠራው በሪቶሪካል ዲቫይስ ልክ እንደ አንድ አካል እንደ አንድ ሰው የሚጠራ ግን አንድ ኮሚኒቲ እሱን ነው አድሬስ ሲያደርግ የምታዩት። እና መጽሐፉ በአጠቃላይ አስዩም የሚያደርገው ወይም ዲስከስ የሚያደርገው ስለዛ ሕዝብ ነው። እና ምናልባት መጽሐፎቹ ውስጥ በመጽሐፎቹ ገጾች ውስጥ ምናምን አንዳንድ ፊገሮችን ልናገኝ እንችላለን፣ ካራክተሮችን ልናገኝ እንችላለን፣ ነቢያትን እናገኛለን፣ የቤተ መቅደስ አገልጋዮችን እናገኛለን፣ የተቀቡ ሰዎች እናገኛለን፣ ነገስታት። በቴዎክራቲክ በሆነው ዘመን ደግሞ ሰም ካይንድ ኦፍ መሲያኒክ እንትን ያላቸው መሲያኒክ እንቅስቃሴ የሚንቀሳቀሱ እንደዚህ አይነት ሮል ያላቸው መሳፍንት እናያለን። እግዚአብሔር ቀብቶ ያስነሳቸው ግን ስለ ህዝቡን ለማገልገል ስለ ህዝቡ ጥያቄ፣ ስለ ህዝቡ ችግር፣
የህዝቡን ችግር መፍትሄ ለመስጠት ፍርድ ለማስተላለፍ እግዚአብሔርን ወክለው በህዝቡ መካከል የሚንቀሳቀሱ የህዝቡን ጥያቄ በእግዚአብሔር ፊት የሚያቀርቡ መካከለኞች መጨረሻ ላይ በመሲሁ የተጠናቀቀውን አገልግሎት ሲያገለግሉ የነበሩ በእስራኤል ታሪክ ውስጥ ያለፉ በእግዚአብሔር የተላኩ ሰዎች ሆነው ነው የምናገኘው እንጂ ኢትስናት በመጽሐፎቹ ገጾች ውስጥ የምናገኘው የሆኑ ግለሰቦች መካከለኛ ሆነው እነሱ እንዴት ዳኑ፣ ከዛ እንዴትስ ደግሞ እየጸደቁ ይኖራሉ፣ ከዛ መጻኢ ተስፋቸው ደግሞ ምን ይመስላል በሚል አይነት ጥያቄ ውስጥ አይደለም እነሱ የምናገኛቸው። እነሱ ስለ ህዝቡ ነው ያሉት። ህዝቡ ዋነኛ ጉዳይ ነው ማለት ነው። አዲስ ኪዳን ላይም ስንመጣ ይህ አልተቀየረም። ቤተክርስቲያን ናት የክርስቶስ አካል የክርስቶስ ሪፕሬዘንታቲቭ ሆና በምድር ላይ የምትንቀሳቀሰው እና እነ ጳውሎስም ሌሎቹም ሐዋርያት የወንጌል ጸሐፊዎችም ደብዳቤ ሲጽፉ ኮሚኒቲ እያሰቡ ነው የሚጽፉት። ጥያቄው ከጀርባው እንዴት ነው መዳን ያለብኝ፣ እንዴት አድርጌ ነው ማመልጠው፣ እንዴት ነው ከዚህ ከቤዚክ ከሆኑ ሂውማን ፕሪዲካመንት ወይም ደግሞ የሰው ልጆች ችግር ነፃ መውጣው የሚል አይነት ጥያቄ አይደለም። ከላይ ወይም ደግሞ ከታች ሆኖ በቃ እነኝህን መጽሐፎች አስቻይ ምክንያት የሆነው ኢኔብሊንግ ፋክተር የሆነው ከዛ ይልቅ በማህበረሰብ መካከል ያሉ ችግሮች ምክንያት ሲሆኑ እናያለን። ግን እዚህ ጋር ዲስክሌመር መስራት አለብን። በማህበረሰብ ውስጥ እንግዲህ አንድ ማህበረሰብ ወይም አንድ ቡድን አንድ ኮሚኒቲ ሊታወቅ የሚችለው ወይም አንድ ኮሚኒቲ ሊሆን የሚችለው ኢንዲቪጁዋል ሲሰበሰቡ በጣም ሎጂካል መሰረታዊ ጉዳይ ነው። እዛ መካከል የኢንዲቪጁዋልስ ጥያቄ ምንም ቦታ የለውም እያለን ነው በወንጌል እውነት ውስጥ ኖ አይደለም። ሴንተራል የሆነው መሰረታዊው ጥያቄ የማህበሩ ወይም የማህበረሰቡ ጥያቄ ነው አለን እንጂ ግለሰቦቹ ጥያቄ የላቸውም፣ ጥያቄያቸውም ደግሞ ቦታ የለውም በወንጌል ውስጥ እያለን አይደለም። ግን የማህበረሰቡን ቀዳሚ ቦታ ኔግሌክት ማድረግ የለብንም። የሮሜ መጽሐፍም ሲጠና እሱ በጣም ኔግሌክትድ ስለሆነ ነው ልከኛ በሆነ መንገድ መጽሐፉ እንዳናጠና አንዳንድ ጊዜ መሰናክል የሚሆንብን። ጥሩ ነገር ነው አሁን አበባ የሚነገረን መጽሐፉ ከማህበረሰቡም እግዚአብሔር ኮንስቲትዩት ካደረገው በመሲሁ ዙሪያ ካለው የአዲስ ኪዳኑ ኮሚኒቲም ራሱ እኮ ያልፋል ማለት ወደ ዓለም የገባው ትራጀዲ ኃጢአት የሚባለው የጎዳው አንድን ህዝብ ብቻ አይደለም፣ ወይም ደግሞ የሰውን ዘር ብቻ አይደለም፣ አጠቃላይ መላ ዓለሙን ዘ ክሬኤትድ ኦርደር በቃ ተሰብሯል። እና የመጣበት ራሱ እግዚአብሔር ያንን ሶሉሽን ሲያስብ እንግዲህ በእግዚአብሔር ልብ ውስጥ ይሄኛው በክሬኤትድ ኦርደር ውስጥ የመጣው ስብራትን ያመጣው በሽታ ኃጢአት የሚባለው ትራጀዲ ሪቨርስ ሊደረግ የሚችለው በአንድ ህዝብ ወይም ደግሞ እሱ ኪዳን ከመሰረተው ከሆነ ህዝብ ጋር ሚንስ ኦፍ ሶሉሽን እንዲሆን አድርጎ የእስራኤልን ህዝብ ሲመርጥ ነው የምናየው። ስለዚህ መጨረሻ ላይ የሚደረገው ኮስሚክ ፕሮብሌም ነው። አጠቃላዩ መላ ዓለም ሁሉ በኃጢአት ተጎድቷል፣ ተነክቷል። ሪዴምሽንም ወይም ነፃ መውጣት መዋጀት የሚባለው የህዝብና የሰው ዘር ብቻ ጥያቄና ሀሳብ አይደለም፣ መላ ዓለም የሚነካበት ነው። ስለዚህ እስኬሉ ከዛም ከፍ ይላል ማለት ነው። ግን ዞሮ ዞሮ ቢያንስ ደብዳቤ የተጻፈላቸው ግን ሰዎች ናቸው። ሰዎች ሲሆኑ ግን ግለሰቦች ወይስ ማህበር የሚባለው ጥያቄ መነሳቱ አይቀርም። በዚህኛው ጥያቄ ውስጥ ግን ምላሽ ስንፈልግ ያው ማህበር የሚለውን ነው የምናገኘው። በዛ የማህበር ኮንቴክስት ውስጥ ነው ማሰብ ያለብን። ኤሌሲዮሎጂ ካለው ኦልሬዲ የዳኑ ሰዎች ናቸው። በሮም ከተማ ውስጥ የሚኖሩ ክርስቲያኖች ናቸው የመሲሁ ተከታዮች። በልዩ ልዩ ምክንያት ግን ተለያይተዋል፣ የተገጫጩ ነው፣ ቴንሽን አለ በመካከላቸው። እሱን አድሬስ ለማድረግ ነው የሚጽፈው እና ቦታ የላችሁም ይባባላሉ። ግማሹ አንደኛው ቡድን ሳምንት ተነጋግረናል የመብት ጥያቄውን ሲያነሳ የልጁ መብት ጥያቄውን ሲያነሳ ኮቨነንቱን ወይም ኪዳኑን ያነሳል። መጽሐፍ ቅዱስ በእኔ በኩል ነው ያለው፣ አባቶች በእኔ በኩል ናቸው፣ መሲሁም በእኔ በኩል ነው የመጣው። የኔ አይደለም ወይ? ራሱ ስሩ እኮ እናንተ ያላችሁበት አሁን የምትኖሩበት ስር የኔ ነው እኮ እና የኔ ከሆነ በእኔ መንገድ ነው እኮ መሄድ ያለባችሁ የሚል አይነት የፓወሩን ኤክሰርሳይዝ ለማድረግ እንደዚህ አይነት ቴንደንሲዎች እናያለን በሮሜ መጽሐፍ ውስጥ። ወይራስ ጠንካራ ወይም ብርቱ ተብሎ የተጠቀሱት ደግሞ ኃይለኞቹ ወይም ስትሮንግ የተባሉት ጀንታይልስ ሳምንት ተነጋግረናል። ይሄኛው ብያኔ ከየት የመጣ ነው? ጀንታይልስ እነማን ናቸው? ብርቱና ደካማ በሚለው ክላሲፊኬሽን ውስጥ ወይም ክፍፍል ውስጥ በ14 እና 15 ላይ በምናገኘው ቋንቋ አሕዛቦች የትኞቹ ናቸው? ጠንካሮቹ ወይስ ደካሞቹ? ብርቶቹስ ወይም ደግሞ አይሁዳውያንስ እነማን ናቸው የሚለውን ጥያቄ ጥሩ በሆነ መንገድ ለመፍታት ሙከራ እንዳደረግን አስባለሁ። ያው እንዲሁ ሪቫይዝ ለማድረግ ባጭሩ ከምግብና ከቀን አቆጣጠር ጋር በተያያዘ ነው ችግሩ በመካከላቸው በጣም ይታይ የነበረው። 14 እና 15ን ስናይ ጳውሎስ ይናገራል። 14 ቁጥር 1 ላይ ለምሳሌ
በእምነት የደከመውን ተቀበሉት፣ በሐሳቡም ላይ አትፍረዱ። ሁሉ እንደተፈቀደለት የሚያምን ሰው አለ። ደካማው ግን አትክልት ይብላ ምናምን ይላል። ደካማው አትክልት ይብላ፣ በዚህ ይሰናከላል በምግብ። ያ የምግብ ሕግ ደግሞ በመጽሐፍ ቅዱስ ገጾች ላይ ስናነብ የምናገኘው የኮሸር የሚባለውን ዘሌዋውያን ምዕራፍ 11 ላይ ለእስራኤል ሕዝብ የተሰጠው ይሄ የኪዳኑ ሕዝብ መሆኑ ማረጋገጫቸው አንዱ የምግብ ስርዓት ነበር። ዳይትሪ ወይም ኮሸር ሎስ ምንለው ወይም የምግብ ስርዓት ለእስራኤል ሕዝብ የተሰጠው እሱ ብታስታውሱት ነው። ሁላችሁም የሰኮና የተሰነጠቀ ከዛ ደግሞ የሚያመሰኳ ካልሆነ እንዳትበላ የሚባል ስርዓት፣ ከዛ ዝርዝር ደግሞ እንስሳቶችን እየጠቀሰ ይሄኛው ይበላል አይበላም በቅድም በነገርኳችሁ መለኪያ ሲል ሲዘረዝርላቸው ታያላችሁ። አሕዛቦችን ይፈርዱባቸው ነበረ እስራኤላውያን ወይም የአይሁድ እምነት ተከታዮች። ምክንያት ከምግብ ጋር በተያያዘ እነኛ ፓጋኖች ናቸው፣ ለጣዖት የተሰዋ ሁሉ ይበሉ ነበረ። ያ ማለት ከነሱ ነንኮሸር ምግብ ከመብላት በዘለለ በቃ ለጣዖት የቀረበ በሌላ ጉዳይ የተሰዋ ምግብ ሁሉ ይበሉ ነበር። እሱ ነፃነት እንዳላቸው ደግሞ ያስቡ ነበር። በመሲህ ውስጥ መጠቃለል፣ በዚህ አዲሱ ማህበረሰብ ውስጥ አባል መሆን ይህንን የሚያካትት አይደለም። አውትራይትሊ እስራኤላዊ እንደሆነ አይደለም የሚጠሩት ቢል አይነት ነፃነት ይታይባቸው ነበር። እንደዚህ አይነት ቴንደንሲ እነኚህ ይሰናከላሉ። እዚሁ ምዕራፍ 14 ላይ እንደ ደካማውን እያሰናከላችሁ የክርስቶስን መስቀል እኮ ዋጋ እያሳነሳችሁ ነው ይላል ጳውሎስ። መጽሐፉ የተጻፈበትን አውድም ለማየት ሙከራ አድርገናል። ጳውሎስ ቆሮንቶስ ነበር አለን። ከቆሮንቶስ መጽሐፍ ጋር ደግሞ ከተጻፈበት መቼት ጋር ጊዜው በጣም ይቀራረባል። የቆሮንቶስ መጽሐፍም 54 በኋላ እንደተጻፈ ምክንያት ጠቅሰን አይተናል። ሳምንት የምታስታውሱት ነው። ስለዚህ በተመሳሳይ ወቅት እየጻፈ መቼም ኢትስ ሌስ ላይክሊ አይደል ተመሳሳይ ቃላትን በተለያየ ራዲካሊ ልዩ በሆነ መንገድ ሊጠቀም አይችልም። የአንደኛ ቆሮንቶስ ምዕራፍ 8 ላይ ደካማ ብርቱ ምናምን እያለ ይናገራል። ደካሞች የሚሰናከሉቱ ናቸው። የምግቡ አይነት ደግሞ በጣም ክሊርሊ ነንኮሸር ምግብ ወይም ከአይሁድ የምግብ ስርዓት ውጭ የሆነ ለጣዖት የተሰዋ እንደሆነ በግልጽ ይናገራል። ከሮሜ 14 በተቃራኒ ማለት ነው። የሮሜ 14 ምግብ ነው የሚለው ስጋ ምናምን፣ ግን ምን አይነት ምግብ እንደሆነ አይናገርም። ግን አትሊስት በቆሮንቶስ እንደ መፍቻ ከተጠቀም ነው ለጣዖት የተሰዋ ምግብ ሳይሆን አይቀርም ማለት እንችላለን። ተመሳሳይ ጊዜ የተጻፈ ስለሆነ ለጣዖት ስለተሰዋ ምግብ ሁላችሁ እውቀት እንዳላችሁ አውቃለሁ፣ እውቀት ያስታብያል፣ ፍቅር ነው የሚያንጸው ብሎ በፍቅር መመላለስ የክርስቶስን መስቀል መከተል እንደሆነ ደካማው ማሰናከል እንደሌለባቸው እሱን ሲያብራራላችሁ ሲነግራችሁ ታያላችሁ። የፕሪቪሌጅ የፓወር ጥያቄ በሁለቱም መካከል ነበረ። ሁለቱም ክሌም የሚያደርጓቸው የልዩ ጥቅምም ሆነ የኃይል ክሌሞች ነበሯቸው። ቅድም የዛሬ ሳምንት ተነጋግረናል። የእስራኤላውያን እነኚህ በሮም ከተማ ይኖሩ የነበሩ አይሁዳውያን በቀላውዲዮስ ቄሳር ከተባረሩ በኋላ የሆነ ያህል ዓመት ቀላውዲዮስ በንግስናው ወይም በዛ ስርዓት ውስጥ ከቀጠለበት ኔሮ እስኪመጣበት ጊዜ ድረስ በተለያየ ሀገር ተበትነው ነው የኖሩት። በሮም የነበረውን ስርዓተ መንግስት ውስጥ ተጠቃሚዎች ነበሩ አሕዛቦች እና አንዳንድ መጽሐፎች እንደውም ስታነቡ ያንን ወቅት ታሪክ በደንብ ጥሩ አድርገው የሚያብራሩ መጽሐፎች ይኖሩበት የነበረ ቤት በስርዓተ መንግስቱ ቅርብ መሆናቸውን ከዛ ደግሞ ከታክስ ጋር ይደረግ የነበረው ለነሱ ሚቲጌሽን ይሄ በቃ በጣም የበለጠ ተጠቃሚ እንዲሆኑ አንዳንድ የስራ ዕድሎች ሲመጡላቸው በቃ በማህበረሰብ ውስጥ በቃ ጥሩ ደረጃ እንዲኖራቸው የሆነ አይነት ፌቨር ሲደረግላቸው ምናምን ታያላችሁ። ብዙ ዓመት ቆይተው ሌላ ሰዓት ሲቀየር የመጡቱ አይሁዳውያን ደግሞ ላይፍ እንደ አዲስ ሲጀምሩ ነው የምታዩት። ስለዚህ ሳምንትም ተነጋግረናል። ለምሳሌ ምዕራፍ 15 ላይ እኛ ኃይለኞች የደካሞችን ድካም እንድንሸከም እንጂ ራሳችን ደስ ልናሰኝ አይገባም ሲል ደካማና ኃይል የሚለው ወይም እኛ ኃይለኛ የሆንን የደካሞችን ድካም ሲል ኃይለኛና ደካማ የሚለው ቃል በኦሪጂናል የሮሜ መጽሐፍ በተጻፈበት የግሪክ ቋንቋ ሄደን ስናይ የመንፈሳዊ ቋንቋ ብቻ አይደለም። ቅድም በተነጋገርነው ስጋ የሚበላና ማይበላ የሃይማኖታዊ ስርዓቱ ሲጠረስበት ወይም ሲነካበት ሚሰናከልና ማይሰናከል በሚለው ሴንስ ብቻ ሳይሆን በማህበራዊና ፖለቲካዊ አውድ ውስጥም የሚተነተን ነው፣ የሚታወቅ ቃል ነው። ዱናቶይ ኤንድ አዱናቶይ እና በፖለቲካ ውስጥ የሚታወቅ ቋንቋ ከሆነ ከፍ ያለና በሶሻል ስታተሱ ከዛ ደግሞ ዝቅ ያለ ማለት ነው እና በዛ ማህበር መካከል ይሄው አይነት ዳይቨርሲቲ ነበረ ማለት ነው። እሺ ሳምንት ተነጋገርን። የተነጋገርናቸውን ነገሮች ነው አሁንም እየደገምን ያለ ነው። ግን እስቲ መጽሐፉን ስናጠና እንዲህ አይነት የተለያዩ ማህበረሰቦች በመጽሐፍ ውስጥ እንዳሉ ማወቅ እንችላለን ወይ? በተለይ ደግሞ አሁን በምናጠናበት ሴክሽን ውስጥ ከ12 እስከ 16 ባለው
ከኋላ ተነስተን እናንብብ ነው የተባባልነው። እሺ ከኋላ ተነስተን ስናነብ እናገኛለን እንዲህ አይነቱን ነገር። ለምሳሌ 16ኛው ምዕራፍ ላይ በከንክራውስ ባለች ቤተክርስቲያን አገልጋይ የምትሆን እህታችንን ፌቤንን አደራ እላችኋለሁ ብሎ ነው የሚጀምረው እና ከዛ ይቀጥላል ሰላምታውን። እሷን አደራ ካለ በኋላ እሷን ደግሞ ዲስክራይብ ያደርጋል ምን አይነት ሴት እንደሆነች ለብዙዎች ደግሞ ለጳውሎስ ለራሱም ለእኔ ይላል ደጋፊ ናት እና ከእናንተ በምትፈልገው ነገር ደግሞ እርዷት ይላል እና አደራ ይላችኋል እና በአገልግሎቱ ድጋፍ እንደምታቀርብለት ይናገራል። እሱ እናነሷለን። ከዛ ግን የሰዎችን የተለያዩ ስሞችን ሲጠራ እናያለን። እነ ጵርስቅላና እነ አቂላ ከዚህ ቀደም ትዝ የሚላችሁ ከሆነ የመጀመሪያው ሳምንት ላይ ስንነጋገር አንደኛ ቆሮንቶስ ሐዋርያት ሥራ ምዕራፍ 18 ላይ በቆሮንቶስ ከተማ ውስጥ ያገኛቸዋል። በቀላውዲዮስ ቄሳር ተባረሩ የወጡ ጊዜ እነኚህ አቂላና ጵርስቅላ ቆሮንቶስ ነበረ የሚኖሩት። ጳውሎስ በወንጌል አገልግሎት ጉዞ ውስጥ እነሱን አግኝቷቸው ከነሱ ጋር የወንጌል ስራ ሲሰራ እንደዛ አይነት ትረካ እናገኛለን። እነኚህ ሰዎች ተመልሰዋል ማለት ነው። ያው ታሪክ እንደሚነግረንም ከተመለሱ በኋላ ደብዳቤ የተጻፈው ሰላም በሉልኝ ይላቸዋል እና በቃ ዲስክራይብ ሁሉ ያደርጋቸዋል ለማን እንደሆኑ ምናምን። ልክ እንደሱ የተለያዩ ስሞችን ይጠራል። ለምሳሌ ለዩሊያ ሰላምታ አቅርቡልኝ ይላል። በጌታ ለምወደው ለጵልያጦን ሰላምታ አቅርቡልኝ ይላል። በሐዋርያት መካከል ስመጥሮች ለሆኑት ለአንድራኒቆን እና ለዩሊያን ለባልና ሚስቶቹ ለሐዋርያቶቹ ሰላምታ አቅርቡልኝ ይላል። ሌሎቹንም በጣም በርካታ ስሞችን ሲጠራ ታያላችሁ። በጣም በርካታ ስሞች በቃ ሰላም የሚልበት በተደጋጋሚ ሰላምታ የሚያቀርብበት የተለያየ አይነት የሰላምታ መንገዶችን የተጠቀመ እኔ ሰላም እላችኋለሁ፣ ከኔ ጋር ያሉት ሰላም ይሏችኋል፣ ሰላም በሉልኝ እናንተም እያለ በሶስት አይነት የሰላምታ መንገድ የተለያዩ ሰዎችን ስም እየጠራ ሲያቀርብ ታያላችሁ። እነኚህን ስሞች ጥናት ለማድረግ ብትሞክሩ ወይም ደግሞ ያጠኑ ሰዎችን ለማየት ብትሞክሩ ስያሜያቸው ከተለያየ ቋንቋ ጋር የተያዘ ነው። ለምሳሌ እነ አቂላ፣ አንድራኒቆን፣ ዩሊያ ምናምን የአይሁድ ስም ነው። የአይሁድ ስም ነው፣ ሄብሪው ነው፣ የሚታወቅ ነው። እነሱ ብቻ አይደሉም በዚህ ስም የሚጠሩት። ሌሎችን ስሞች ለማየት ብትሞክሩ የግሪክ ስሞች አሉ እዛ መካከል፣ በአረማይክ ስማቸው የወጡ ሰዎች አሉ። ያ ብቻ አይደለም፣ የላቲን ሁሉ ስም አለ። ኦፍኮርስ በቴክስቹዋል ሂስትሪ ውስጥ ምናልባት የመጣ አልተር ተደርጎ የገባ ሊሆን ይችላል፣ አናቅም፣ ግን አለ ከቋንቋ ጋር በተያዘ ከጾታ ጋር በተያዘ አነሳውላችሁ። ራሷ የጳውሎስ ፌስ ሆና ደብዳቤውን ተሸክማ የሄደችው ወደ ሮም ከተማ ፌቤን ናት፣ ሴት ናት። ወዲያው ባልና ሚስቶችን ሰላም በሉልኝ ሲል መጀመሪያ ስሟ የሚጠራው ጵርስቅላ ሴት ናት። ያው ጵርስቅላ ሴቷ ጵርስቅላ እንደሆነች ያው የሐዋርያት ሥራ ምዕራፍ መጽሐፍ 18 ላይ ይነግረናል። አቂላ የሚባል ወንድ ከጵርስቅላ ጋር አብሮ ተሰዶ እንደመጣ። ትንሽ የወረድ ስንል አንድራኒቆና ዩሊያን እናገኛቸዋለን። ዩሊያን ሴት ናት። ያው በጣም አከራካሪ ቴክስት ሆኖ ቆይቷል። ምክንያት ደግሞ ያው ሐዋርያ የሚል ስያሜ ወይም መጠሪያ ከፊቷ ስለነበረ በቤተክርስቲያን ታሪክ ውስጥ የምታውቁት ነው። በጣም ኮንዘርቫቲቭ የሆኑ በሴቶች የቤተክርስቲያን አመራር ስርዓት ማያምኑ እንደዚህ አይነት መንገድ ልክ አይደለም፣ መጽሐፍ ቅዱስ አይደግፍም ምናምን ብለው የሚያምኑ ሰዎች ክርክር ያነሳሉ እና ስያሜው በመጽሐፍ ቅዱስ ቴክስቹዋል ሂስትሪ ውስጥ አልተር ተደርጎ ወደ ሴት የተቀየረ እንጂ ኦሪጂናሊ የወንድ የነበረ ወይም ጁኒያስ የሚባል እንደሆነ የሚናገሩ የሚከራከሩ ሰዎች አሉ። አይ ቲንክ ግን በጣም ከቅርብ ጊዜ ወዲህ ብዙ ክሪቲካል ስኮላርስ የሚስማሙት የሴት ስም እንደሆነ፣ ጁኒያስ በሚባል የሚታወቅ ደግሞ የወንድ ስም እንደሌለ ብዙዎች ያምናሉ። ኤኒዌይስ ግን በዛም አለ በዚህ ማርያ የምትባል ሴት አለች። ሌሎችንም ሴቶች እንጠራለን። ዳይቨርሲፋይድ ነበረ ማለት ነው። የሮም ቸርች ማናት ምን ትመስላለች የሚለውን ለማጥናት ሙከራ ብናደርግ ስሞቹን እያነሳን ያሉበትን ቦታ እያነሳን፣ ለምሳሌ በዚህ ቤት ያለውን ቤተሰብ ሰላም በሉልኝ፣ በእነንትና ቤት ያለውን ቤተክርስቲያን ሰላም በሉልኝ፣ በእከሌ ቤት ያለውን ቤተክርስቲያን ሰላም በሉልኝ ሲል ኦኬ የሮም ቤተክርስቲያን ለካ በሃውስ ቸርቾች አይነት መንገድ የተዋቀረች ወይም የተለያዩ ሃውስ ቸርቾች ያሉባት ናት። ደብዳቤው ምናልባት የደረሰው ሰርኩሌት እያደረገ ነው፣ ወይ ደግሞ የደብዳቤው ተሸካሚ ወይም ይዛ ሄደች የጳውሎስ ፌስ የሆነችው ፌቤን ከክንክራውስ የመጣችው በሁሉም ቤተሰብ ውስጥ እየሄደች የማንበብ ግዴታ ነበረባት፣ ወይ እንደዛ ፐርፎርም ሳታረግ አትቀርም። ኢኔኒ ኬዝ ግን በቃ የተለያዩ ቤተክርስቲያኖች ነበሩ። ቢያንስ ሰላምታ ውስጥ ያንን አየን፣ በቤት ውስጥ የሚደረግ ስለሆነ ልዩ ልዩ ዳይቨርሲቲዎች ነበሩ። ልዩ ልዩ በቃ
ከጾታ ጋር በተያያዘ ከመጡበት ባህል ጋር ከኦሪጂናቸው ጋር ከሀገራቸው ጋር በተያያዘ ኦፍኮርስ ደግሞ ቴዎሎጂካል ልዩነት ያላቸው ሰዎች በዛ ቸርች ውስጥ እንዳሉ ራሱ ምዕራፍ 16 ይነግረናል፣ ሰላምታ ሲያቀርብላቸው። እዚሁ ምዕራፍ 16 ላይ ግን ጳውሎስ ምን ይላል? ለምሳሌ ምዕራፍ 16 ቁጥር 1 ላይ ደብዳቤ አሸክሟት የላካት ፌቤን ዲስክራይብ ያደርጋታል። ልዩ ልዩ ነገር ያነሳል ስለሷ። ማለት በክንክራውስ ያለች ቤተክርስቲያን ውስጥ አገልጋይ የምትሆን ይላል። ለምሳሌ አገልጋይ የምትሆን የሚለው የኦሪጂናል የግሪክ ቋንቋውን ሄደን ስናነብ ዲያኮኔ የሆነች ወይም ዲያቆን የሆነች ማለት ነው። በተለይ አንዳንድ መጽሐፎች ላይ ይሄኛው ዲያቆን የሚለው ቃል ወይም አገልጋይ ሰርቫንት የሚለው ቃል ሌሎች ክፍሎች ላይ ከቤተክርስቲያን ኮንቴክስት ተነጥሎ በተቀመጠበት ክፍል ውስጥ በምናነብበት መንገድ አይደለም ማንበብ ያለብን። ለምሳሌ እዚሁ የሮሜ መጽሐፍ ላይ ምዕራፍ 13 ላይ የሲቪል ኦቶሪቲውን የሚቆጣጠሩ ሰዎች አገልጋዮች ተብሏል አይደል? ምዕራፍ 13 እዚህ የሚላቸው ነው። በቃ ነፍስ ሁሉ በላይ ባሉት ባለስልጣናት እንዲገዛ ትእዛዝን ጳውሎስ ያስተላልፋል እና እነሱ የእግዚአብሔር እኮ አገልጋዮች ናቸው። ለምን? መልካም የሚያደርገው እንዲሸልሙ፣ ክፉ የሚያደርገውን ደግሞ እንዲቀጡ ይላል። አገልጋይ ተብለዋል እነሱ። ጳውሎስ ራሱን አገልጋይ ባሪያ ሲጠራ ታያላችሁ። ሌሎች መጽሐፎችን ስታነቡ በጳውሎስ የተጻፉ ለምሳሌ ቆሮንቶስ ላይ ከጳውሎስ በተቃራኒው ወይም ጳውሎስ ሬፊዩት የሚያደርጋቸው የወንጌሉን ሐሳብ እያጣመሙ የሚሰብኩ የሚያስተምሩ ሰዎች ሐሰተኛ አገልጋዮች ተብለዋል። አገልጋይ የሚለው ቃል ለእነሱም ጥቅም ላይ ውሏል። ክርስቶስ ራሱ እዚሁ ምዕራፍ 15 ላይ የመገረዝ አገልጋይ ሆነ ይላል። ራሱ ክርስቶስን አገልጋይ ሲለው ታያላችሁ። የእግዚአብሔርን ሐሳብ የሚያገለግሉ በኮሚኒቲ መካከል እንደገና ደግሞ የሆኑ ልዩ ልዩ ሐሳቦችን የሚያገለግሉ በተለያየ አይነት አገልግሎት ውስጥ ያሉ ሰዎች በእንዲሁ አይነት መጠሪያ ስማቸውን ቀድሞ ይሄው መጠሪያ ሲመጣ ታያላችሁ። በተለያየ አይነት መጽሐፍ ውስጥ እዚሁ የሮሜ መጽሐፍ ይዘን ጨምረን ግን ከክንክራውስ ቤተክርስቲያን የመጣችዋን የፌቤንን ታሪክን ስናጠና ቤተክርስቲያን የሚለውን ስም አንስቶ ነው ከዛ አገልጋይ የምትሆን ወይም ዲያቆን የሆነች የሚለው። ከቤተክርስቲያን ጋር አሶሺየትድ በሆነ መንገድ ዲያቆን የሚለውን ቃል በአዲስ ኪዳን መጽሐፎች ውስጥ ለማግኘት ሙከራ ስናደርግ የምናገኘው አንድ ወይም መረዳት የምንችለው አንድ ሚስጥር ምንድን ነው? ኦፊሻሊ ሪኮግናይዝ የተደረገና የታወቀ ሚኒስትሪ እንደሆነ እንረዳለን። ለምሳሌ ጢሞቴዎስ ላይ አለ በቃ ዲያቆናት ልከኛ የሆኑ እና ቤታቸውን በስርዓት ማስተዳደር የሚችሉ የሆኑ ምሳሌ መሆን የሚችሉ ይሆኑ ይላል። ኦፊሻሊ ሪኮግናይዝ የተደረጉ ከቤተክርስቲያን አገልግሎት ጋር በተያያዘ የሚታወቁ ሰዎች ማለት ነው። ሌሎች ክፍሎችንም ማንሳት እንችላለን። ልክ እንደዚሁ ፊልጵስዩስ ምዕራፍ 1 ላይም በፊልጵስዩስ ቤተክርስቲያን ዲያቆናትና ኤጲስቆጶሳት ለሆኑትም ሁሉ ይላል። የደብዳቤውን አድሬስ የተደረጉትን ሰዎች ስማቸውን ሲያነሳ በዚሁ አይነት ተመሳሳይ መንገድ ነው ይህችን ሴት ዲያቆን ብሎ ቢጠራት ወይም አገልጋይ ቢላት የቤተክርስቲያን አገልጋይ የሆነች ሴት ናት። አት ሴም ታይም ደግሞ ሰም ካይንድ ኦፍ የሆነ ሶሻል ስታተሷ ከፍ ያለላት ምናምን ሰው ሳትሆን አትቀርም። ቤኔፋክተር ሳትሆን ባለሀብት ወይ ገንዘብ ያላት ምናምን ሰው ሳትሆን አትቀርም። ምክንያቱም የጳውሎስን አገልግሎት የምትደግፍ ከእሱ ጋር ያሉት ሌሎች የምትደግፍ እንደሆነች ይናገራል። ያ ብቻ ግን አይደለም። ራሱ ስሟ ፌቤን የአሕዛብ ስም ነው። ትርጓሜው ቲታነስ የሚል እና ከፓጋን ጋር የተያያዘ እና ከዛ ጋር በተያያዘ የሚታወቅ ስም እንደሆነ ነው የክፍሉ አጥኚዎች የሚናገሩት፣ ኦሪጂናል ቋንቋውን ያጠኑ ሰዎች። አሕዛብ ናት፣ ከአሕዛብ ኦሪጂን የመጣች። ምክንያቱም አንድ አይሁዳዊ እግዚአብሔርን የሚያውቅ ሞኖቴስቲክ የሆነ በእምነቱ እግዚአብሔር የሚከተል ለልጁ መቼም የፓጋን ጋድ ስም ሊያወጣ አይችልም። ኦብቪየስሊ ሎጂካል ሆነ እናስብ ብንል ማለት ነው። ስለዚህ ይቺ ሴት ፓጋን ናት፣ ጀንታይል ኦሪጂን ያላት ወይም ከአሕዛብ ወገን የሆነች ግን ደግሞ በክንክራውስ ቤተክርስቲያን አገልጋይ የምትሆን የቆሮንቶስ ሲፖርት የሆነች ከተማ ናት። እዛ ውስጥ አገልጋይ የምትሆን ናት። አት ሴም ታይም ባለሀብትና ልዩ ልዩ መገለጫዎች ያሏት ሴት ግን እዚህ ቤተክርስቲያን ስትመጣ ጳውሎስ ምን ብሎ ነው ኢንትሮዲስ የሚያደርጋት? እህታችን የምትሆን ፌቤንን ይላል። በጳውሎስ ሌሎች ደብዳቤዎች ውስጥም እህታችን፣ እህት ምናምን የሚሉ ቃላት ወንድሞች፣ ወንድም የሆነ ሳም ካይንድ ኦፍ አዲስ የሆነ
ሶሻል ሪያሊቲ በክርስቶስ አማካኝነት በህዝቡ መካከል እየተፈጠረ እንዳለ የሚያሳይ የምታውቁት ነው። ሲብሊንግ መሆን፣ እህት መሆን፣ ወንድም መሆን ማለት ካራክተራይዝ የሚደረገው በፍቅር፣ በሃርመኒ፣ በይቅርታ፣ በመያያዝ፣ አንድ በመሆን፣ በዩኒቲ፣ በፒስ እንዲህ ባሉ ነገሮች ነው። ጳውሎስ አድሬስ የሚያደርገው ኮሚኒቲ አማኞች ያሉበት የክርስቲያኖች ማህበር ምንም እንኳን ልዩ ልዩ ዳይቨርሲቲ ያለበት ቢሆንም፣ ምንም እንኳን ኦሪጂናቸው ፈጽሞ የተለያየ ቢሆንም፣ ከተለያየ ኮርነር የመጡ ቢሆንም፣ የተለያየ ባክግራውንድና ጥያቄ ያላቸው ቢሆኑም ዲያር ሲብሊንግስ ዲያር ብራዘርስ ኤንድ ሲስተርስ በአንድ ቴብል ዙሪያ ያሉ በአንድ ጠረጴዛ ዙሪያ መቀመጥ የሚችሉ ወንበር ስበው እኩል የሆኑ በስታተስ ልዩነት የሌላቸው አንደኛው ስለ አንደኛው የሚኖር በፍቅር በይቅርታ በመያያዝ በሰላም በሃርመኒ የሚታወቁ ማለት ነው። ጳውሎስ እንዲሁ ራንደም ላይ አይደለም ቃላትን የሚመርጠው። እህት ብሎ ሲጠራ እህቶች ሲል፣ ሌሎች ክፍሎች ላይም ስናነብ ወንድም ሲል፣ በአዲስ ኪዳን የምናነባቸው እንዲህ አይነት ዲስክሪፕሽንስ የራሳቸው በጣም ልዩ የሆነ ኮኖቴሽን አላቸው። እኛ በእርግጥ መጽሐፉን ከተቀበልን በኋላ ምንም ያን ያህል ኮንሽስሊ ሳናስብ አጠገባችን ያለውን ሰው በእንዲህ አይነት መንገድ ልንጠራ እንችላለን። ትንሽ ቆም ብለን ግን ለማሰብ ሙከራ ብናል የክርስቶስ ማህበር በወንድሞችና በእህቶች በሲብሊንግስ የተሞላ ነው የሚለው ራሱ እሳቤ በጣም ትልቅ ሚስጥር ያለው ነው። ይህንን ጳውሎስ በጣም አጭር በሆነ ከዛ ደግሞ በጣም ፕሮፋውንድ በሆነ መንገድ ሲያቀርብልን እናያለን። ኦኬ 16 ላይ ቢያንስ 16 በእንዲህ አይነት መንገድ ካራክተራይዝ መደረግ ይችላል። ተመልሰን 16 ላይ አንዳንድ ቴክስቶችን ለማየት ከመምጣታችን በፊት እስቲ 14 15 እንሂድ። ምን ተባብለን ነበር ባለፈው ሳምንት? 14 እና 15 ላይ ነው በጣም በተደጋጋሚ ጳውሎስ ይቅርታ፣ እሺ ኤሚ እዚህ ጋር ምናልባት እንዳንረሳው በኋላ ካልተመለስን አይ ቲንክ ብዙ ጊዜ መልእክቶች መጨረሻ ላይ ሰላምታዎች፣ የሰዎች ስም ዝርዝር ምናምን እንደዋዛ ይታያሉ። በተለይ ሮሜ ላይ ግን በጣም የሚገርም ነገር ነው። ስናወራው ከነበረው ከመልእክቱ ከተጻፈበት ዓላማ በአጠቃላይ ከእግዚአብሔር ለሰው ልጆች ካለው የማዳን ህዝቡ ቤተሰቡ ከማድረጉ ዓላማ ጋር በቃ መሳ ለመሳ የሚሄድ ነገር ነው የምናየው። አሁን እዚህ ውስጥ የተዘረዘሩ ቅድም አንተ የጠቀስካቸው በርካታ አይነት የህዝብ ወገኖች አሉ። ኢቭን አንዳንድ ስሞች የባሪያ ስሞች ሁሉ እንደሆኑ የሚናገሩ ሰዎች አሉ። ባሮች አሉ፣ የቅርብ ዘመዶች አሉ፣ ሴቶች አሉ፣ በእምነት የቀደሙኝ ሰዎች የሚላቸው አሉ፣ ብዙ ሰዎች አሉ። እና አንዳንዶች እንደውም ትንሽ ይሄንን ካታጎራይ ሲያደርጉት በሮም ቤተክርስቲያን ውስጥ 5 ወይም 6 አካባቢ የሚደርሱ ሃውስ ቸርችስ የቤት ለቤት ቸርቾች የነበሩ ይመስላል ይላሉ። እና የቤተክርስቲያን ሞዴል ማለት አንደኛውና በጣም ኢምፕረስ ያደረገኝ አሁን አንተ ስትናገር ደግሞ ይበልጥ አንደርላይን ያደረግኩት ምን ያህል የክርስቶስ ማህበር የጃያንቶች የባለ ሀብቶች የስፔሻል ሰዎች ስብስብ ብቻ ሳይሆን የባሪያውም የምስኪኑም የደካማውም የወንዱም የሴቱም የተራውም የባሪያውም ጨዋውም ህብረት እንደሆነችና የክርስቶስ ፍቅር በአንድነት እንደውም ምዕራፍ 16 ቁጥር 6 ላይ በተቀደሰ ቆይ ላውጣው በተቀደሰ ሀሳብ እርስ በርሳችሁ ሰላምታ ተሰጣጡ የሚለውን ሀሳብ የውስጢን ሰማዕት እና ቅዱስ ዮሐንስ አፈወርቅ ምን ይለዋል? ይህንን ክፍል ይሄ ሰላምታ ይሄ ቅዱስ ሰላምታ በእያንዳንዱ ሰው መካከል ያለው ልዩነት ያጠፋዋል ይላል። ሁሉም ሰው የሚተቃቀፍበት፣ ሁሉም ሰው በፍቅር የሚሳሳምበት፣ የሚያያዝበት፣ ፍቅሩን አክብሮቱን እና ግሬቫንሱን በሀዘን ውስጥ ያሉትን እንኳ ያጽናናል ይላል ዮሐንስ አፈወርቅ። በመከራ ውስጥ ያሉትን ያጽናናል። ይሄንን ሲናገር በቸርች ውስጥ ያሉ ሁሉም ሰዎች የውስጥ ሰማዕት ፕሮግራሙ ካለቀ በኋላ ቃል ከተካፈሉ በኋላ የቸርቹ ጸሎቱ ሁሉ ነገር ካለቀ በኋላ ሰው እየተገናኘ እንዲሳሳም አጥብቆ እንዲተቃቀፉ አሁን የዩሮፒያን አይነት ኪሲንግ ወይ እዚህ ኢትዮጵያ ውስጥ ምናምን አይነት ሳይሆን በቅዱሳን መካከል ያለ የፍቅር መተቃቀፍ ሰዎችን እንዴት ሊያጽናና እንደሚችልና የቤተክርስቲያንን ዩኒቲ ሊያመጣ እንደሚችል ሆን ብሎ ይህንን ሰላምታ ራሱ ኦርዴን እንዳደረገ
እንደ ቅዱስ ስርዓት ሁሉ እንደቆጠሩት ይናገራሉ። እንደ ስርዓት እንዲቆጠር የውስጢን ሰማዕት ይናገር ነበረ። አሁን አንደኛ ቁጥራችን በዝቷል። እንደምታውቀው 2000፣ 3000፣ 1000፣ 5000 ይሆነናል። መተቃቀፍ አንችልም። ቼክ መደራረግ አንችልም። መጽናናት አንችልም። ሁለተኛ የሆኑ የኤሊቶች የሚመስሉ ቸርቾች፣ ካውስ ቸርች እርስ በርስ ቼክ ከምንደራረግበት ይልቅ ኤሊቶች በቃ ጥሩ የሚበሉ ጥሩ የሚለብሱ ጥሩ የሚነዱ ጥሩ እንትን ያሉ ሰዎች ብቻ ትኩረት የሚሰጥበት የሚመስሉ የከተማ ቸርቾች ፕራክቲስ ምን ያህል ከኒው ቴስታመንት ሞዴል ኦፍ ዘ ቸርች እዚህ ፖል ሮሜ ላይ ከገለጸልን ቸርች እየራቀ እንደመጣ ራሱ ቪዝብል የሆነ ማሳያ ይመስለኛል። እና በሙሉ እዚህ ውስጥ ምዕራፍ 16 ላይ የምናገኛቸው ሰዎች እንደዋዛ የሚታለፉ ሰዎች ሳይሆን ቤተክርስቲያን ዩኒቲ ያንን የክርስቶስን ዩኒቲ በሰላም አንድ የሆኑት ግን ዳይቨርሲፋይድ ግሩፕ ኦፍ ፒፕል ሆነው እንደሆነና ዳይቨርሲቲ በራሱ ለዩኒቲ እንቅፋት የሚሆን ሳይሆን የክርስቶስን አንድነትና ፍቅር ልንገልጽ የምንችልበት እድል እንደሆነ ነው እዚህ ምዕራፍ 16 ላይ የምናየውና ይህንን ትንሽ ለመጨመር ነው። ቀጥል ወደ ሀሳብ። በጣም አሪፍ ፖይንት ነው ያነሳው። ያው እኛ በተለይ ስሞች ኤክስቴንሲቭሊ የሚጠቀሱባቸው የመጽሐፍ ቅዱስ ክፍሎች ላይ በቃ ያን ያህል ቁም ነገር ያለ ምናምን አይመስለንም። በእርግጥ የሆነ ስናነብም ከሌሎች የመጽሐፍ ቅዱስ ክፍሎች ይልቅ አሰልቺ የመሆን ድግግሞሽ ወይ ደግሞ የማናቃቸውን የተለያዩ ስሞች የማንበብ እና ከዛ ጋር በተያያዘ ደግሞ መሰላቸት ምናምን ይፈጠርብናል። በጣም ናቹራል ነው። ግን የመጽሐፍ ቅዱስ ጸሐፊዎች በጣም ኮንሸስ ናቸው። በጣም በቃ ያውቃሉ እና ደግሞ ቃላት የሚያባክኑ ዝም ብሎ የመጣላቸው የሚናገሩ ምናምን አይደሉም። ጳውሎስን በዚህ በጣም ማየት እንችላለን። ችግሮችን፣ ጥያቄዎችን እያየ የሚጽፍ ሰው ነው እና በደንብ በቃ ጥሩ በሆነ መንገድ እያንዳንዱን ክፍል ከመልእክቱ ጋር ከዋናው ዓላማ ጋር ተያያዥነት ባለው መንገድ ነው የሚያቀርብልን። ስለዚህ የስሞች የተደጋገሙ የሚመጡበትን ክፍል ውስጥ ምን ቁም ነገር አለ ብሎ ፈትሾ ማየት በጣም ወሳኝ ነገር ነው። 16 ላይ ቢያንስ አየን፣ ዳይቨርሲቲ ያሳየናል። በቃ መጽሐፉ የክርስቶስ ማህበር በቃ ዳይቨርሲፋይድ የሆነች እንደሆነች ማለት ዳይቨርሲቲ በእኛ ዘመን አስተሳሰብ ትንሽ በጣም ደግሞ በቃ ኮንዘርቫቲቭ ነኝ ብሎ የሚያስብ ሰው ብዙ ጊዜ ምን አይነት ቴንደንሲ ነው ያለው? ዳይቨርሲቲን በሚመለከት የሆነ መከፋፈል መስሎ የሚታይ በቃ መገነጣጠል መስሎ የመታየት አይነት እንደዚህ አይነት አተያይ አለ። ግን ይሄ በቃ በሰው ልጆች ታሪክ ውስጥ ያለ ሪያሊቲ ነው እና እግዚአብሔርም ደግሞ ያንን ሲከለክል አናይም። በቃ ከማህበራዊ ኑሮ ጋር በተያያዘ ከመጣንበት ኦሪጂን ጋር በተያያዘ ከምንጠቀማቸው ቋንቋዎች ጋር በተያያዘ በጣም ብዙ ልዩነቶች አሉን። ያን ልዩነት መጽሐፍ ቅዱስ በተለይም ደግሞ አሁን የምናጠነው መጽሐፍ የሮሜ መጽሐፍ በምን አይነት መንገድ ነው በዛ ዘመን የነበረውን ዳይቨርሲቲ ዲል ለማድረግ የሞከረው እና የክርስቶስ አካል አንድ ናት ሲል ሴም ፔጅ ላይ ኑ፣ ዩኒፎርም ሁኑ፣ ወደ አንዱ ኑና ግቡ እያለ ነው ወይስ ዳይቨርሲቲያቸውን አክብሮ ሌላ ሳም ካይንድ ኦፍ በቃ መያያዝ የሚችሉበት ሲብሊንግስ መሆን የሚችሉበት አይነት ሞዴል እየሰጠን ነው የሚለውን ነው እንግዲህ እያየን ያለ ነው። ኦፍኮርስ ሁለተኛውን ነው በደንብ ምዕራፍ 16ን አየን። እሱን በደንብ መረዳት እንችላለን። 14 እና 15 ላይም ተመሳሳይ ነገር ነው። በነገራችን ላይ 14 እና 15 ላይም ደካማና ብርቱ፣ ሳምንትም ስንነጋገር ነበረ። ደካማና ብርቱ የሚለው ኢትኒክ ሌብሊንግ እንደሆነ ወይም ኢትኒክ መጠሪያ እንደሆነ አንስተናል። ደካማ የተባሉ የሚጠሩት አትሊስት ሙሉ ለሙሉ ኤክስክሉሲቭሊ ባንል እንኳን ፕሪዶሚናንትሊ ወይም በጣም በገዘፈ መልኩ አይሁዳውያንን፣ ብርቶች ወይም ደግሞ ኃይለኞች ብሎ ደግሞ የሚጠራቸው ከነበረው ስራ ተጠቃሚ የነበሩና በልዩ በሆነ ነፃነት ይመላለሱ የነበሩ አሕዛቦችን ከአይሁድ ስርዓት ውጭ ያሉ ሰዎችን ሳይሆን አይቀርም። ቴክስቱ በዛ መልኩ ነው ራሱ የሚያሳዩ። ግን ጳውሎስ ምን ያደርጋቸው ነበር? ኑና ሁላችንም በአንደኛው ካታጎሪ ውስጥ እንግባ እያለ ነው ጥሪ የሚያቀርበው ወይስ ሌላ ዳይቨርሲቲውን ሪኮግናይዝ አድርጎ የሆነ አዲስ ሞዴል ኢንትሮዲውስ ከማድረግ ከዛ ውጭ ሌላ ነገር እያሳያቸው? ጳውሎስ አሁንም
ያንን ዳይቨርሲቲ ሪኮግናይዝ አድርጎ ያንን ልዩ ልዩነት ያንን የተለያየ ማህበረሰብ የያዘ ክፍል መሆኑን ያንን ሪኮግናይዝ አድርጎ እውቅና ሰጥቶ እንደውም በተወሰነ መጠን በቃ ሊብራል ሁሉ የሆነ ይመስላል ጳውሎስ ማለት ምትበላ አለ ሌላው ደካማው ሲሰናከል ምትበሉ ወይም ደግሞ ቀን ስትቆጥሩ ልዩ በሆነ መንገድ ምትቆጥሩ አሉ። እሺ የቀን አከባበራችሁ ስትቆጥሩና ቀንን ስታከብሩ ለጌታ ብላችሁ አክብሩ። እናንተም ደግሞ እንደዛው ለጌታ ብላችሁ አክብሩ፣ አታክብሩ ወይም አትቁጠሩ። ምግብንም በሚመለከት ደካማው ይሄንን ያድርግ፣ ብርቱ የሆናችሁ ደግሞ ይሄንን አድርጉ። ግን ከጌታ አንጻር ለጌታ ብላችሁ አድርጉ። የምታስታውሱት ነው ጳውሎስ ፎርም ማድረግ የፈለገው የሆነ አንድ ቅርጽ አለ በመካከል እያስቀመጠ በደንብ ኢማጂኔሽናቸውን እያስተካከለ ይህንን ቅርጽ ምሰሉ እንጂ ምንም ብትሆኑ ችግር የለውም የሚል አይነት እና ግን እዛ ቅርጽ ውስጥ ቦታ እንዲያገኙ እዛ ቅርጽ ውስጥ ተካፋይ እንዲሆኑ እዛ ቅርጽ ውስጥ እዛ ፎርም ውስጥ እንዲገቡ ሲጠይቃቸው ቤግ ሲያደርግ ነው። ያ ቅርጽ ደግሞ ክርስቶፎርሚቲ ያለው ክርስቶስን መምሰል፣ የክርስቶስን ባህሪ መካፈል፣ ዩኒየን ዊዝ ክራይስት ከክርስቶስ ታሪክ ጋር ተካፋይ መሆን። ለምን ተባባልን? እንግዲህ ክርስቶስ የእግዚአብሔር አምሳል የእግዚአብሔር ምሳሌ እውነተኛ አምላክ ሌሎች የጳውሎስ የጻፋቸው ደብዳቤዎች ላይ ስናይ መካከለኛ የሆነ ከአብ ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ዝቅ ያለ በባሪያ መልክ ራሱን ያስገኘ ሰው የሆነ እስከ መስቀል ሞት ድረስ የታዘዘ አምላክ ሰው የሆነ አምላክ ግን ሂሚሌትድ የሆነ እና ሚሽናሊ ኢንካርኔት ያደረገ በተልእኮ በሰው ልጆች ታሪክ ውስጥ የተገኘ በተልእኮ ያንን ተልእኮ ለመፈጸም ደግሞ ኤክስኪዩት የተደረገ ወይም የመስቀል ሞትን የሞተ ውርደትን የተቀበለ እና ከፍ ከፍ ያለ ከዛ አሁን ደግሞ ዓለማትን የሚገዛ የሚቆጣጠር ለተፈጠረው ዓለም ሁሉ ቅድም ላነሳኑ ለክሬትድ ኦርደር ደግሞ ፕሮሚስ የገባ ወይም ቃል የገባ ሪዲም ለማድረግ መላ ዓለሙን ለማዳን ከመጣው የኃጢአት ስብራት ለማውጣት ለመዋጀት ቃል የገባ ይሄኛው የሽንፈት የሚመስለው መንገድ ሚሽናሊ ኢንካርኔት አድርጎ መተካከልን ከአብ ጋር እኩል መሆንን መቀማት እንደሚገባ ነገር ሳይቆጥር ወደ ታች ያወረደው ያ ታሪክ ያ መንገድ ሪዴምሽን አምጥቷል፣ መዋጀትን አምጥቷል። ማለት በጣም አይሮኒካሊ ማለት ነው። በሰው ልጆች ታሪክ ውስጥ የምታውቁት ነው። ማዳን፣ ድል ማድረግ፣ ማሸነፍ የሚባሉ ነገሮች በጦር ኃይል ከፍ ማለትን፣ በጣም ባለስልጣን መሆንን፣ በጣም ኦቶሪቴቲቭ መሆንን፣ ከፍ ብሎ መታየትን አውር ቪዥን ኦፍ ፓወር አውር ቪዥን ኦፍ ኦቶሪቲ የምታውቁት ነው። ከከፍታ ጋር ከመድመቅ ጋር የሚሊታሪ ፓወርን ከመቀዳጀት ጋር በጦር ሜዳ ሄዶ ከማሸነፍ ከመፋለም ጋር ብዙ ሰዎችን ከማስከተል ጋር በጣም የተያዘ ነው። ይሄ ግን የሽንፈት የሚመስል ሞኝነት የሚመስል ጥበብ ያልሆነ የሚመስል በዓለም አተያይ አንደኛ ቆሮንቶስ ምዕራፍ 1 ለአይሁድ ማሰናከያ የሆነ ለአሕዛብ እንደ ሞኝነት የሚቆጠረው ያ መንገድን ክርስቶስ የራሱ አድርጎ ኢምቦዲ አድርጎት ሪዴምሽን አመጣ። በጣም አይሮኒካል በሆነ መንገድ፣ በጣም ምጸታዊ በሆነ መንገድ ሪዴምሽን በዚህ መንገድ አይመጣም፣ ግን እሱ በዛ መንገድ አመጣ። ልከኛ ሪዴምሽን እንዲመጣ ትፈልጋላችሁ? ይሄ በመካከላችሁ ያለው ቴንሽን ተቀርፎ እንዲነሳ ትፈልጋላችሁ? ክሪስቶፎርሚቲ ክራይስትን መምሰል። ይኸው በእምነት የደከመውን ተቀበሉት፣ በሀሳቡም ላይ አትፍረዱ፣ ሁሉን ይበላ ዘንድ እንደተፈቀደለት የሚያምን አለ። ደካማው ግን አትክልት ይበላል። የሚበላ የማይበላውን አይናቀው፣ የማይበላው በሚበላው አይፍረድ፣ እግዚአብሔር ተቀብሎታልና። አንተ በሌላው ሎሌ የምትፈርድ ማነ? እርሱ ቢቆም ወይም ቢወድቅ እኮ ለገዛ ጌታው ነው ይላል። እሺ፣ ነገር ግን እግዚአብሔር ሊያቆሙ ይችላል፣ ይቆማል። ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። ከዛስ እያንዳንዱ በገዛ አእምሮ አጥብቆ ይረዳ። ቀንን የሚያከብር ለጌታ ብሎ ያክብር። ሲያከብር እሺ፣ የሚበላም እግዚአብሔርን ያመሰግናልና ለማ ብሎ ለጌታ ብሎ ይበላል። የማይበላም ለጌታ ብሎ አይበላም፣ እግዚአብሔርን ያመሰግናልና ይላል። ከዛ ቀጥሎ በጣም ፕሮፋውንድ የሆነ የክርስቶስን ታሪክ ጥሩ በሆነ መንገድ በሚገልጽ አይነት መልኩ የክርስቶስን ቅርጽ ይዞ ይመጣና የታሪኩን ቅርጽ ከኛ አንድስ እንኳ ለራሱ የሚኖር የለምና ይላል። እሺ፣ ለራሱም የሚሞት የለም። በህይወት መኖር ከዛ በሞት የሚባለው ሞዴል አምጥቶ ከዛስ በህይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። እንግዲህ በህይወት ሆነን ብንኖር ወይም ብንሞት የጌታ ነን ይላል። ኦኬ፣ ምትበሉ
ትፈልጋላችሁ ሂዱ ብሉ። ቀን የምትቆጥሩ ወይም የምታከብሩ አላችሁ ሂዱ። ግን ይህን ስታደርጉ ለጌታ ብላችሁ አድርጉ። ማለት ጌታን ማዕከላዊ ጉዳያችሁ አድርጋችሁ አክብሩ። በዛ ክሪስቶፎርሚቲ ውስጥ እናንተ በምትገቡት የክርስቶስ ታሪክ ተካፋይ በሆኑ በዛ የታሪክ መነጽር ውስጥ ልክ ከሆነ አድርጉት የሚል አይነት ድምፅ ያለው ይመስላል። እናንተም ደግሞ አይደለም የምትሉ የምትንቁ የቀን አከባበራቸውን የቀን አቆጣጠር ስርዓታቸውን የምግብ ስርዓታቸውን የምትንቁ አንዴ እኮ እኛ እኮ አሁን እኮ ነፃነትና ፍሪደምን እኮ በቃ በደንብ አድርገን ኤክሰርሳይዝ እያደረግን ነው፣ ለምንድን ነው እንደዚህ አይነት ደግሞ የኑሮ ስርዓት የምታሳዩን እያል የምትስቁ የምታቃልሉ እናንተም ጌታን ማዕከላዊ አድርጉ እንጂ ጌታ በመካከል ይሁንና እስቲ አስቡ። የምታደርጉትን ነገር በዛ መንገድ አድርጉ። እሺ ከዛስ ስለዚህ ነገር ሙታንንም ሕያዋንም ይገዛ ዘንድ ክርስቶስ ሞቷልና ሕያውም ሆኗልና የክርስቶስን ሞትና ትንሣኤ ያመጣዋል ማለት ነው። ታሪኩ ባለበት በዛ የታሪክ ማዕከላዊነት ነው እናንተ በእንዲህ አይነት ጉዳይ መካከል ዲያሎግ ስትፈጥሩም ዲያሎግ ማድረግ ያለባችሁ፣ ስትከራከሩም ቴንሽኑም ካለ እሺ ይሄ ጉዳይ በእናንተ መካከል ሲነሳ ምን ያሰባችሁ መሆን አለበት? ጌታን፣ የጌታን ታሪክ፣ የጌታን ሞት፣ የጌታን ትንሣኤ፣ የጌታን ሕያው መሆን ኤክስኪዩት መደረጉን እና በወንድሙ ላይ ይፈርዳል። አዎ አንተ ደግሞ ወንድምህን ትንቃለህ። ግን ሁላችሁ በክርስቶስ ፍርድ ወንበር ፊት እኮ ትቀርባላችሁ። የክርስቶስ ማዕከላዊነት ፍርዱ፣ ሞቱ፣ ትንሣኤው፣ ኑሮው፣ ህይወቱ በጥቅሉ እነኚህ በቤተ ክርስቲያን ውስጥ ያለውን የሶሻል ግሩፕስ ዲቪዥን ጥሩ አድርጎ የሚነካ ጥሩ አድርጎ ሼፕ የሚያደርግ ወርልድ ቪዋቸውን በሚያስተካክል መልኩ ማዕከላዊ ፖይንት አድርጎ ጳውሎስ መካከል ላይ አስቀምጦ ሲሞግታቸው ነው የምናየው። ስለዚህ ሳምንት እንደተነጋገረው ክሪስቶፎርሚቲ ነው ማዕከላዊ ነጥባቸው፣ ወይም ጳውሎስ ወደዛ ነው ሊሰባቸው ያሰበው ክርስቶስን መምሰል ነው ስንል ይኸው በቴክስቶች ውስጥ ሪፍሌክትድ ሆኗል። ምዕራፍ 15 ሳምንትም ተነጋግረናል። ትዝ ይላችኋል። እኛ ኃይለኞች የሆኑ የደካሞቹን ድካም እንድንሸከም ነው እንጂ ራሳችን ደስ ልናሰኝ እኮ አይገባም። ለምን? ክርስቶስ ራሱ አንተን የነቀፉበት ነቀፋ ወደቀብኝ ብሏል። በጣም በሚገርም ሁኔታ የመዝሙር 69 ቁጥር 9 ሄዳችሁ በተለይ 69 ሙሉን ብታነቡ በቃ በጣም አሳዛኝ የሆነ ጸሎትና ለቅሶ ነው። በቃ እንባ፣ በቃ ያለ በደሉ ያለ ኃጢአቱ ኤክስትራ ማይል መሄድ የሚቸገር በደል እየደረሰበት ብዙ የሚያጣ ማለት ጀስቲስ ሊያገኝ ተገብቶት ግን ጀስቲስ ሳይሆን የሚሰጠው ሌላ የከፋ ቅጣት የከፋ አደጋ በህይወቱ ላይ የሚገጥመው እና የሚመጣበት የሚነቀፍ የሚሰደብ የሚናቅ ምናምን ሰው የእሱ ጩኸት ነው። መቼ ነው በቃ የምትመጣው? እኔ እኮ ስለ አንተ ቤት ቅናት እኮ ነው እየጮኩ ያለሁት፣ ግን በቃ አንተ ላይ እየመጣ ያለው ስድብ እኮ እኔ ላይ እየመጣ ነው። እስከ መቼ ነው የምትተወኝ የሚል አይነት ጩኸትና ለቅሶ እና ከ69 ቁጥር 1 አንስታችሁ ደግሞ ስታነቡ እንዳልኳችሁ ጀስቲስ መጠየቅ ያለበት ወይም ጀስቲስ የሚገባው ፍትህ የሚገባው ያለ በደሉ የተገፋና ግፍ እየደረሰበት ያለ ሰው በግፍ ላይ ግፍ ሲደርስበት፣ በስድብ ላይ ስድብ፣ በንቀት ላይ ንቀት ሲደርስበት እና ጳውሎስ ያንን የመዝሙር 69ን ታሪክ አምጥቶ ለክርስቶስ ነው የሚሰጠው። ኢየሱስ እኮ እርሱ ክርስቶስ አንተን የነቀፉበት ነቀፋ ወደቀብኝ እንደተባለው ነው እኮ የሆነበት እና እንዴ ለምን ይህን ትረሳላችሁ? ክርስቶስ እኮ ይህንን አደረገ ወይም ይህንን ነቀፋና ይህንን ስድብ የራሱ አደረገ እንጂ ራሱን እኮ ደስ አላሰኘም። እና መጽሐፍት የተጻፉት ለምንድን ነው? ልንማርባቸው አይደለም ወይ? በመጽናትና መጽሐፍት በሚሰጡት መጽናናት ተስፋ እንዲሆንልን አይደለም ወይ እነኚህ ሁሉ የተጻፉት? እና ትምህርት ለማግኘት አይደለም ወይ ብሎ ሲሞግት ታያላችሁ። እና ክርስቶስም በማዕከል አስቀምጦ መካከለኛ አድርጎ የእስራኤል ሕዝብ የዛ የተስፋው እንደገና ደግሞ መሲሁን ደግሞ ተከትሎ የመጣው ደግሞ የአሕዛብ ከዚህ ሕዝብ ጋር ከእስራኤል ሕዝብ ጋር አንድ የሆነው በክርስቶስ መካከል በመሲሁ መካከል የተሰየመው አሕዛብ እና ከዛ ደግሞ እስራኤል የእስራኤል ሕዝብ አይሁዳውያን ያሉባት ይቺ ቤተክርስቲያን ቅርጿ መሆን ያለበት ወይም መልኳ መሆን ያለበት ክርስቶስን የሚመስል ነው። እና ያ ክሪስቶፎርሚቲ ወይ ኢየሱስን መምሰል ወይ ክርስቶስን መምሰል የሚባለው ደግሞ የክርስቶስ ታሪክ ውስጥ መግባትና ተካፋይ መሆን ነው። ያ በዋናነት መብትን የሚያሳጣ ነው። የልዩ ጥቅም ጥያቄ የምናቀርብበት እና ፓወርን ክሬቭ የምናደርግበት እኔ ያላገኘውን ብለን የምንጮህበት አይደለም የሚል አይነት ምላሽ ነው ሲሰጠን ምናየው። እዚህ ጋር ግን
አንድ ሁለት ቴክስቶችን ለማንሳት ልሞክር። አንደኛው እዚሁ ምዕራፍ 15 ቁጥር 7 ላይ ስለዚህ ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ እንዲሁ እርስ በርሳችሁ ተቀባበሉ፣ ለአባቶች የተሰጠውን የተስፋ ቃል ያጸና ዘንድ ደግሞም ስለዚህ በአሕዛብ መካከል አመሰግናለሁ ለስምም እዘምራለሁ ተብሎ እንደተጻፈ አሕዛብ ስለ ምሕረቱ እግዚአብሔርን ያከብሩ ዘንድ ክርስቶስ ስለ እግዚአብሔር እውነት የመገረዝ አገልጋይ ሆነ እላለሁ ይላል። ለምን እንዴ? ቅዱሳት መጽሐፍ ቀድሞ ተናግረዋል። ምን ብለው? ደግሞም አሕዛብ ሆይ ከሕዝቡ ጋር ደስ ይበላችሁ ይላል። ደግሞም እናንተ አሕዛብ ሁላችሁ ጌታን አመስግኑ፣ ሕዝቦቹም ሁሉ ይወድሱት ይላል። ሕዝቦቹ አሕዛብ የእግዚአብሔር ሕዝብ የሆነ ከዛ ደግሞ አጌን አሕዛብ ከሕዝቡ ውጭ የነበረ የኪዳኑ ያልነበረ ሕዝብ ምክንያት የእሴይ ሥር አሕዛብንም ሊገዛ የሚነሳው ይሆናል፣ በእርሱ አሕዛብ ተስፋ ያደርጋሉ ተብሎ ተጽፎ የለም ወይ? በብሉይ ኪዳን የተነገረውን በነቢያቱ የተገባውን ተስፋ የእስራኤል ሕዝብ የተቀዳጀውን ይሄ ኪዳን ወይም ደግሞ ከእግዚአብሔር ጋር የመሰረተውን ኪዳን ስታብሊሽ የተደረገውን ኪዳን እና ያንን በረከት ለመካፈል አሕዛቦች በዘመን መጨረሻ ይመጣሉ፣ በኢየሩሳሌም ይሰበሰባሉ፣ እግዚአብሔር በፉጨት ይጠራቸዋል። ኑ ወደ እግዚአብሔር ተራራ እንውጣ፣ ወደ ያዕቆብ አምላክ ቤት እሱ ስርዓትና መንገዱን ያሳየናል ይላሉ የሚለው ትንቢትና ተስፋ ፍጻሜ አግኝቷል። በምን? በመሲሁ አማካኝነት። ይሄው ከሞት ተነስቷል፣ ሞቷል። በሞት ደግሞ ሞቶ ደግሞ አልቀረም፣ ትንሣኤ አድርጓል፣ ሕያው ሆኗል። በዛ ሕያውነት ውስጥ የእግዚአብሔር ሕዝብ የሆነውን የኪዳን ሕዝብ አሕዛብም ደግሞ ተቀላቅሏል። ቢንግ ኢን ክራይስት ሆኖ ማለት በመሲሁ በኩል ሆኖ ማለት ነው። እና የክርስቶስ ሞትና ትንሣኤ አርአያ ሆኖን የምንከተለው ሞዴል ሆኖን ታሪኩን ሼር የምናደርገው ብቻ ሳይሆን ራሱ ደግሞ ያመጣው ደግሞ ሌላ ለውጥ አለ። ራሱ በራሱ የሰራው ሞዴል ከመሆን ደግሞ ባለፈ የሰራው ደግሞ ስራ አለ። አሕዛብን የጠራው ወደ አይሁድ ስርዓት፣ አሕዛብን የጠራው ወደ እስራኤል ሕዝብ ኪዳን፣ አሕዛብን የጠራው ወደ ተስፋው አባቶች ወደ ተናገሩት በአባቶች በኩል እግዚአብሔር ወደ አስቀመጠው ተስፋ የጠራው በክርስቶስ ሞትና ትንሣኤ ነው። የሞቱና የትንሣኤው ጉዳይ በጣም ክሩሻል ነው ዳይቨርሲፋይድ በሆነው ማህበረሰብ መካከል። ይሄ ደግሞ ለእኛ በጣም ብዙ ይናገራል ብዬ አስባለሁ። ማለት አሁን የተነጋገርናቸው የዚህ የዳይቨርሲቲ የልዩ ልዩነት ምናምን ምክንያት ጉዳይ በእኛም ዘመን ያለ ነው። በደንብ ቤተክርስቲያን ምን ትመስላለች ብንል በተለያየ አይነት ልዩነቶች በተለያየ አይነት ዳይቨርሲቲዎች የተሞላች ናት። በርካታ ዳይቨርሲቲዎች ማንሳት እንችላለን። የዳይቨርሲቲ ምክንያቶችን የመጣንበት የብሔረሰብ ቡድን ሊሆን ይችላል፣ የምንናገረው ቋንቋ ሊሆን ይችላል፣ ጀንደራችን ጾታችን ሊሆን ይችላል፣ የአስተሳሰብ መንገዳችን ሊሆን ይችላል፣ ማህበራዊ ቦታችን ሊሆን ይችላል። እንግዲህ ማህበረሰባዊ ስሪት ቢሆንም ማህበራዊ ቦታችን ሊሆን ይችላል፣ ኢኮኖሚክ ስታተሳችን ሊሆን ይችላል። በጣም በርካታ ልዩነቶችን ማንሳት እንችላለን እና ቤተክርስቲያን በእንዲህ አይነት ዳይቨርሲቲዎች ተሞልቷ ምንድን ነው ራሱ ናቹራሊ ዳይቨርሲቲው ሊፈጥር የሚችለውን መገፋፋትና ቴንሽን ምንድን ነው ሊያነሳልን የሚችለው? ጳውሎስ ብላችሁ ብትጠይቁት ራሱ ክርስቶስ እንዴ በሞቱና በትንሣኤው እኮ ያረጋገጠው አንድነትን ነው። እና የጥል ግድግዳ መካከል የነበረበት እኮ ሁለቱ ህዝብ ታርቀዋል ፈርሶ እና መስቀሉ ነው እኮ ያስታረቀው። እንዴ ያ የመስቀሉ ስራ ይሄንን እኮ አመጥቷል። አውትካሙ የመስቀሉ አውትካም ይሄ ነው እኮ። እዛ ላይ ብቻ ደግሞ አይቆምም። አውትካሙ ብቻ ሳይሆን ምሳሌነቱ፣ አርአያነቱ ራሱ መስቀል የክርስቶስ ታሪክ ተካፋይ እንድንሆን የሚያደርገን እኮ ነው። ልዩ ልዩነታችን የራሳችንን ጥቅምና ኃይል እያስከበርን እንድንኖር በዛ ዩኒክነሳችን ውስጥ የሚገኘውን ፓወርና ፕሪቪሌጅ በቃ የቱጋ ነው ማገኘው እያለን ወንድማችን እየጎዳን የራሳችንን ጥቅም የራሳችን ደስታ እየፈለገ እንድንኖር የሚያደርገን ሳይሆን ዌልካም ለማለት የተዘጋጀን ራሳችንን ለመሰደብ ለመናቅ የራሳችንን ጥቅም ለማጣት ፓወራችንን ሉዝ ለማድረግ ስለ ክርስቶስ ስለ ጌታ ለጌታ ብሎ በሚለው አይነት ሞዴል በጣም በርካታ ብዙ ነገሮችን ይነግረናል ብዬ አስባለሁ። እኔ አይ ቲንክ ራሳችን እኛን ይመስላል ብዬ አስባለሁ። እንደውም እንደ እምነት ማህበረሰብ አንደኛው ህመማችን ብዬ ማስበው እኔ በጣም በቃ ሃይላይት እናደርጋለን ብዙ የደረሱብን ከእምነት ጋር በተያያዘ በታሪክ ውስጥ ደረስብን የምንላቸውን በደሎች፣ የታሪክ በደሎች፣ ሀዘኖች ምናምን በቃ እነኛ በደሎችና ሀዘኖች፣ ቅሬታዎች ዛሬ በቃ ፕሪቪሌጅን ይዘውልን ሊመጡ ይገባል። ኃይልን በቃ ማግኘት አለብን፣ ወይም ደግሞ ጀስቲስ ሰርቭ መደረግ አለበት። ምንም እንኳን የቀደመው
ስለ እምነታችን ቢሆን ግን ዛሬ ጀስቲስ ሊመጣ ይገባል እና ይሄኛውም የኛ ነው፣ ያኛውም የኛ ነው፣ ያም የኛ ነው፣ አምጡልን። ካላገኘን ፕሪቪሌጅ ይገባናል፣ ኃይል ይገባናል። እንደዚህ ቦታ ላይ እኮ ቦታ አልተሰጠንም ነበረ። አሁን እኮ በቃ ይሄ ቦታ እኮ ያስፈልገናል። እኛ እንዲህ ቦታ የለንም እንዴ? የእኛን ዘመን የሚመስል ጥያቄና ጩኸት ነው። ጳውሎስ ግን መናቅን፣ መገፋትን፣ ክርስቶስ መምሰልን፣ መሞትን፣ ሚሽናሊ ኢንካርኔት ማድረግን፣ ዝቅ ማለትን፣ መውረድን፣ ዌልካም ለማለት መዘጋጀትን ነው የክሪስቶፎርሚቲ እንደ ምሳሌ አድርጎ ሲያቀርብልን ነው። ምዕራፍ 14 እና 15 አይ ቲንክ አበባ የምትጨምረው ነገር ካለ እዚህ ላይ እንደ ቅድሙ መጨመር ትችላል። ምናልባት ወደኋላ ወደ 12 ወደ 13 ከመሄዳችን በፊት ያ ጥሩ አድርገህ ገልጸዋል። ማለት ድነት የሚያስፈልገው ጉዳይ ፐርሰናል ብቻ አይደለም። ማህበራዊ ኬዎስ አለ፣ ማህበራዊ ኢልነስም አለ፣ ሶሻል ኢልነስ አለ። በህዝብ ወገኖች መካከል ያለው ግንኙነት ከፓወርና ፕሪቪሌጅ አንጻር፣ ከሶሻል ፕራክቲሶች አንጻር አንዱ የሚበላውን አንዱ ይጸየፈዋል። አንዱ የሚሰራውን አሁን በእምነት አድርገው አትፍራ፣ የምታደርገውን ነገር በእምነት በእርግጠኝነት አድርገው። ስትሮንጉን ፈርተህ አንተ የምታደርገውን ነገር በመጠራጠር አታድርገው፣ በልበ ሙሉነት አድርገው ይላል። አለዛ በእምነት ያላደረግከው ነገር እንደ ኃጢአትም ሊቆጠርብህ ይችላል። በጥርጥር ያደረግከው ነገር እንደ ኃጢአት ሊቆጠርብህ ይችላል ሁሉ ይላል። እናም ፈውስ የሚያስፈልገው ነገራችን ማህበራዊ ጉዳያችንም ጭምር ነው። ኢየሱስ ክርስቶስ ለግል ጉዳያችን ብቻ አይደለም፣ ማህበራዊ ግንኙነታችንን እንደ ቤተ ክርስቲያንም እንደ ማህበረሰብም ማህበራዊ ችግሮቻችንን የሚፈታ መልስ ነው ሮሜ ላይ የምናገኘው። ግን ይሄ ማህበራዊ የሆነው ፕሮብለም ከሌሎች አካላት ጋር ኢንክሉዲንግ ከመንግስት ባለስልጣናት ጋር፣ መንግስት የሚለው ሀሳብ ያኔ የነበረውና አሁን የነበረው ኮምፕሌት ይለያያል። ግን ከመንግስት ጋር ያለንም ግንኙነት ጋር፣ ከባለስልጣናት ጋር ያለንም ግንኙነት ጋር አጠቃላይ ኦርደሩ በቸርች እና በማህበራዊ ጉዳይ ብቻ ሳይሆን በኦቶሪቲም ደረጃ እንዲታይ እግዚአብሔር በክርስቶስ በኩል የፈለገ ይመስላል። ስለዚህ ወደ ሮሜ ምዕራፍ 13 እና 12 እያንደረደርኩ ነው ማለት ነው። አንድ 5-10 ደቂቃ ውሰድና ከዛ ለእነሱ ደግሞ እድል ሰጣቸዋለን። ስላፈናችሁ እንግዲህ ይቅርታ፣ አሁን መተንፈስ ትችላላችሁ። ይህም ይቀጥል። እሺ፣ አይ ቲንክ ጥሩ ነገር ነው ያነሳው፣ ጥሩ መንደርደሪያ ነው። ቅድም ስንነጋገር እንደነበረው የዚህ ክርስቶስን መምሰል፣ በክርስቶስ ታሪክ ውስጥ ተካፋይ መሆን፣ ዩኒየን ዊዝ ክራይስት፣ ከክርስቶስ ጋር መተባበር፣ አንድ መሆን፣ ሱታፌ ያለው መሳተፍ በዛ ታሪክ ውስጥ በልዩ ልዩ መንገድ ሊገለጽ የሚችል ነው። ለምሳሌ የክርስቶስ አካል ውስጥ አንድነትን ለማምጣት፣ ሃርመኒን ለማምጣት፣ ሰላምን ለማምጣት፣ ይቅር መባባልን፣ መያያዝን ለማምጣት ኢኒሼት የሚያደርገን ነው፣ የሚያነሳሳ ነው ክርስቶስን መምሰል። ለዛ ስለሆነ የክርስቶስ ሚሽን ራሱ ዓላማ አውትካሙ አንደኛው እሱ ስለሆነ ማለት እሱን አየን 14 እና 15 ላይ የክርስቶስ አካል አንድ ለመሆን እኛ ምን ማድረግ አለብን? ከፍ ያለው ዝቅ ይበል፣ ዝቅ ያለው ቦታ ያገኝ፣ ዌልካም እንባባል እርስ በርሳችን። ሲብሊንግስ ነን። ተጠራች ያቺ ሴት ደብዳቤ ይዛ የመጣችው ሴት፣ ያቺ አሕዛብ የሆነች ቤኔፋክተር ፌቤን የምትባል እህታችን ተብሎ የተጠራችበት ምክንያት ራሱ ኒው ካይንድ ኦፍ ሶሻል ሪያሊቲ ስራ ላይ እንደሆነ የሚያሳይ ነው፣ ኦፕሬት እያደረገ እንደሆነ የሚያሳይ ነው ተባባለን። በዛ አይነት መንገድ ነው 14 እና 15ንም ጳውሎስ ሊነግረን የፈለገው። እናንተ እኮ ወንድማማቾች ናችሁ፣ በአንድ ጠረጴዛ ዙሪያ ነው ያላችሁት እና አንድ ማዕድ ነው የምትመገቡት። የምታደርጉትን ነገሩ ስለ ጌታና ለጌታ ብላችሁ የምታደርጉ ከሆነ የራስን ጥቅምና ኃይል የተዉ እርስ በርስ ዌልካም መባባልን መፈለግ ወይም እንደዛ ማድረግ አለብን። ከክርስቶስ አካል አንጻር አየን 14 እና 15። 13 ላይ ደግሞ ስንመጣ በተለይ ደግሞ ትንሽ የከፍ ብለን ከ12 14 አንስተን እስከ 13 7 ድረስ ለማየት ሙከራ እስከ 13 10 ድረስ ለማየት ሙከራ ብናደርግ ተመሳሳይ ሀሳብ ስለሚያነሳ ማለት ነው። ፐብሊክ ፌስ አለው ይሄ ኦሪንቴሽን፣ የክርስቶስን መምሰል፣ በክርስቶስ ታሪክ ውስጥ መግባት፣ የክርስቶስ አካል የቤተ ክርስቲያን ጉዳይ አንድነትን የሚያመጣ ፍቅርና መያያዝን የሚያመጣ ብቻ ሳይሆን ከቤተ ክርስቲያን አጥርም ወጥተን ወደ ውጭ ወዳለው ደግሞ ዓለም ወይም ደግሞ ወደ ስርዓተ መንግስቱና ማህበረሰባዊ ሁኔታውን ወደሚቆጣጠረውም ደግሞ ዓለም
የራሱ ፊትና የራሱ ነጸብራቅ አሉ። ክርስቶስ መምሰል ምን ማድረግ ነው? ለምሳሌ ይሄ ክፍል በጣም ያው ደብዳቤ ኦኬዥናል ነው ተባብለናል። ወቅታዊ ነው። ወቅት አለ ከጀርባ እኛ ያላነበብነው ምናልባት ደብዳቤዎች ውስጥ ሪፍሌክትድ የሆኑ ታሪኮች ልናገኝ እንችላለን በተወሰነ መንገድ። ግን ደብዳቤዎችን ስናጠና ከጀርባ ያለ የሆነ ጥያቄና ታሪክ ስላለ ከጀርባ ማወቅ እሱን ሪኮግናይዝ ማድረግ አለብን ተባብለናል። አንደኛው ለምሳሌ ይህን ክፍል ስናጠና አትሊስት መገመት የምንችለው ብዙዎችም ደግሞ የሚስማሙበት ታሪክም የሚያውቀው አንድ እውነት አለ። ምንድን ነው? እነኚህ አሕዛቦች ወይም አይሁዶች ወደ ሮም ከተማ ከመምጣታቸው በፊት ተሰደው በወጡበት ጊዜ የኃይልና የፕሪቪሌጅ ጥያቄ እንዲያነሱ ያደረጋቸው እንግዲህ በዛ ወቅት የነበረው ስርዓተ መንግስት ተጠቃሚ የነበሩት አሕዛቦች ናቸው። እነሱ ወጥተዋል። ተመልሰው ሲመጡ ብዙ አይነት ጫና ይደርስባቸው ነበረ እና ሬዚስት ያደርጉ ነበር ያንን ጫና እስከ መጨረሻው። እንግዲህ የምታውቁት ነው ይሄ ዚለትስ የሚባለው ቀናተኞቹ እስኪመጡ 66 ኤዲ አካባቢ ላይ እስኪመጡ ድረስ በቃ ስትራግል እያደረጉ በጣም ሬዚስት እያደረጉ የተቃወሙ የነበረውን ስርዓተ መንግስት የማህበረሰብ መዋቅር የተቃወሙ ሲገዳደሩ ስትራግል ሲያደርጉ ነው የምናየው። ታሪክም ያንን ይነግረናል። አንዳንድ ጊዜ ታክሴሽን የግብር ስርዓቱ ሁሉ በቃ እነሱን በጣም የሚበድል በሆነ አይነት መንገድ ሲሰራ እናያለን። እሱን የመቃወም አይነት ቴንደንሲ ሳይኖራቸው አይቀርም ማለት ነው። በዚች በሮም ከተማ ውስጥ በነበረችው ቤተክርስቲያን ውስጥ ቦታ የነበራቸው አይሁዳውያን ግብር የማይከፍሉ ቀረጥ የማይከፍሉ ሬዚስት እያደረጉ ያሉ ምናልባት ይህንንም ደግሞ ይሄ ሬዚስታንሳቸው ደግሞ ሃይማኖታቸውን እና የእምነት ስርዓታቸውን ከሚከተሉበት ወይም ከሚያስቡበት ቴዎሎጂካል አስተሳሰብ ጋር የተጋመደም ሊሆን ይችላል። ይሄ ግምት ነው እንግዲህ። ምክንያቱም ካለን ደግሞ እነሱ የሚቀድሟቸው በእነሱ የእምነት ትራዲሽን ውስጥ ያሉ ትልልቅ አባቶችን ማንሳት እንችላለን። በጣም ሲቀኑ ሪፍሌክትድ ይሆናል ቅናታቸው። ማለት ሌሎችን ሰዎች ወይም ስርዓተ መንግስትን በመቃወም ለምሳሌ በመካከለኛው ዘመን ላይ እኛ በምንለው ወይም ሰከንድ ቴምፕል ፔሪየድ ላይ መቃቢያን ሪቮልት ላይ የመቃቢያን ጦርነት ላይ ተነስተው ሲቃወሙ የነበሩ ሰዎች የእስራኤል ሕዝብ ታሪክ ውስጥ እንደ ቀናተኞች ይታዩ የነበሩ ናቸው እና ከዛ በፊትም ደግሞ በሕግ መጽሐፍት በተለይ ደግሞ ዘኍልቍ ምዕራፍ 24 ምናምን ላይ የምናገኘው ለእግዚአብሔር ቀንቶ ጦር ወርውሮ አሕዛቡን የገደለ እዛ ዘንበሪ የሚባል አሕዛብን የገደለ በድንኳን ውስጥ ሴት ይዞ የመጣ አይሁዳዊና አሕዛብን የገደለ ሰው ቀናተኛ በሚል አይነት መንገድ በእምነት ትውፊታቸው ውስጥ እናገኘዋለን። ኤልያስን እንደዛው። ይሄ የቀናተኝነት ቴንደንሲ በእስራኤላውያን መካከል ነበር። እሱ ደግሞ በተለያየ መንገድ ይገለጽ ነበር። አንደኛው ለምሳሌ በዚህ ዘመን ታክስ ባለመክፈል ሬዚስት በማድረግ ሬዚስታንት በመሆን ስትራግል በማድረግ ለስርዓተ መንግስቱ ተገዥ ባለመሆን ይገለጥ ነበር እና ጳውሎስ ክርስቶስን ምሰሉ፣ የክርስቶስን መንገድ ተከተሉ፣ ክርስቶፎርሚቲ ነው የሚያዋጣው እና አንድ መሆን አለባችሁ በዚህ መንፈስ በዚህ ታሪክ ውስጥ በመካፈል ሲል ከቦዲ ኦፍ ክራይስት ጋር አያይዞ ከክርስቶስ ማህበር አውድ ጋር አያይዞ ይመክራቸዋል። መልሶ ደግሞ ይኸው ራሱ ክርስቶፎርሚቲ ክርስቶስን መምሰል የክርስቶስ ታሪክ ውስጥ ተካፋይ መሆን በማህበረሰብ መካከልም እኮ የሚገለጥ ነው። በምን መንገድ? የሚያሳድዷችሁ መርቁ፣ መርቁ እንጂ አትርገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ። እርስ በርሳችሁ በአንድ ሀሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ። ልባሞች የሆናችሁ አይምሰላችሁ። ለማንም ስለ ክፉ ፈንታ ክፉ አትመልሱ፣ ስለ ክፉ ፈንታ ክፉ አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ተወዳጆቹ የራሳችሁ አትበቀሉ። በቃ በቀል የእናንተ አይደለም፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏል እኮ። ጠላት ግን ቢራባ ብለው ቢጠማ አጥጠው፣ ይህም በማድረግ በራሱ ላይ እሳት ፍም ትከምራለህ። ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። እንዲህ እያለ ያወራ እየመከረ ነው ጳውሎስ። በዚሁ አይነት ኮንቴክስት በዚሁ አይነት ዲስከሽን ውስጥ ነው ትንፋሹን ሳያቋርጥ ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ እኮ ስልጣን የለምና፣ ያሉትን ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣን የሚቃወም የእግዚአብሔርን ስርዓት ይቃወማል፣ የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉም። ባለስልጣንም እንዳትፈራ ትወዳለህን? መልካሙን አድርግ፣ ከእነርሱ ምስጋና ይሆንልሃል። ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነው። በከንቱ ነገር ደግሞ ሰይፍን አልታጠቀም። ክፉ ብታደርግ ፍራ፣ ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና።
እያለ ይቀጥላል እስከ 10 ድረስ። እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኑርባችሁ፣ ሌላውን የሚወድ ሕግን ፈጽሞታልና። ከፍቅር ውጪ ምንም አይነት ዕዳ አይኑርባችሁ ብታስቀሩት ነገር። እሺ አታመንዝር፣ አትግደል፣ አትመኝ የሚል ትእዛዝ ተቀብላችኋል ይላል እና ባልንጀራ እንደ ነፍስ ውደድ በሚለው ቃል እኮ ተጠቃሏል። ፍቅር ለባልንጀራው ክፉ አያደርግም፣ ስለዚህ ፍቅር የሕግ ፍጻሜ ነው ይላል። የተነጋገርነው ስለዚህ ደግሞ ትገብራላችሁ። በዚህ ነገር የሚተጉ እግዚአብሔር አገልጋዮች ናቸው። ለሁሉ የሚገባውን አስረክቡ። ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ ይላል። ጳውሎስ በአንድ ትንፋሽ ስለ ፍቅር እያብራራ ክርስቶስን መምሰል፣ የክርስቶስ ባህሪ ተካፋይ መሆን እና የታሪኩ ተካፋይ መሆን ራሱ ህዝባዊ ፊትም ደግሞ አለው። በህዝብ መካከል የሚታይ ፐብሊክ ፌስ አለው እና ስርዓተ መንግስቱና እናንተ መካከል ባለው ግንኙነትም እኮ የሚገለጥ ነው። ለምን ነው ሬዚስታንት የምትሆኑት? ከፍቅር ውጭ በሌላ በምንም ነገር ዕዳ አይኖርባችሁ እና ግብር ለሚገባው ግብሩን ስጡ፣ ቀረጥ ለሚገባው ቀረጥን ስጡ፣ መፈራት ለሚገባውና ክብር ለሚገባውም እንደዛው ዲው ሪስፔክት ስጡ፣ አስረክቡ። የጳውሎስ ትምህርት፣ የጳውሎስ ስብከት፣ የጳውሎስ ንግግር እዚኛው ክፍል ላይ ታይምለስሊ ተወስዶ ልክ አንዳንድ ጊዜ በቤተክርስቲያንና በመንግስት መካከል ባለ ግንኙነት ቤተክርስቲያን እኮ ለመንግስት በቃ በምንም አይነት ኮንቴክስት በምንም አይነት መንገድ ተገዥ መሆን መቻል አለባት። ሰሚት ማድረግ አለባት። ሰሚት የምታደርገውም ደግሞ ድጋፍ በመስጠት ነው። እንደ እግዚአብሔር ቃል እኮ ይኸው ታይምለስ ነው። ቆሮንቶስ ሮሜ መጽሐፍ ምዕራፍ 13 ላይ ጳውሎስ ይናገራል። የእግዚአብሔርን ስርዓት መቃወም ስለሆነ መቃወም የለብንም። ለምሳሌ ከምንሰማቸው በርካታ ድምፆች መካከል አንዱ ይህን ቴክስት መሰረት ያደረገ በጣም በርካታ የመጽሐፉ አንባቢዎች አጥኚዎች እንደሚናገሩት ይሄ ክፍል አንደኛ ነገር ስለ ቤተክርስቲያንና ስለ መንግስት ግንኙነት ምን ትምህርት ነው፣ የትኛው አይነት ሞዴል ነው ልከኛው በሚል አይነት ጥያቄ ውስጥ የተወለደ አይደለም፣ የመጣ አይደለም። እኛም ደግሞ ስናነብ በዛ መንገድ ልናነብ አይገባም። ኦልሬዲ የተጀመረ ዲስከሽን አለ። ኦልሬዲ ጳውሎስ እየተከራከረ ያለ ክርክር አለ፣ የሚናገረው ንግግር አለ። በዛ ዲስከሽን ውስጥ ነው ማንበብ፣ ማወቅ፣ ማሰብ ያለብን። ያ ዲስከሽን ምንድን ነው ይዘኑ መተናል። ለምሳሌ ክሪስቶፎርሚቲ፣ ክርስቶስን መምሰል የነገሮቻችን የችግሮቻችን ምላሽ ነው ወይም ሪቨርስ የሚያደርግልን ችግራችን የሚያነሳው ቴንሽኑን የሚቀርፈው ያን ትራጀዲ የሚያስወግደው በመካከላችን ያለውን ክርስቶስን መምሰል ላይ የእሱ ታሪክ ተካፋይ መሆን ነው። ይኸው ምዕራፍ 13 ላይ ከምዕራፍ 14 እና 15 በቦዲ ኦፍ ክራይስት ውስጥ በክርስቶስ አካል ውስጥ አንድነትን፣ ሃርመኒን፣ መያያዝን፣ ሰላምን የሚያመጣ የሚያረጋግጥልን ያ ነው። አዎ እሺ። ግን ደግሞ ከቦዲ ኦፍ ክራይስት ደግሞ በተጨማሪ ከኛ ውጪ ደግሞ ፐብሊክ ፌስም አለው። በፍቅር መሰረት ላይ ቆመ ነው። በማንም ላይ ከፍቅር ውጪ ዕዳ የለብኝም ብሎ የሚያስብ ነው እና ለሁሉም የሚገባውን የሚያደርግ ነው። ለመበቀል የተዘጋጀ ቫዮለንትሊ የተነሳ ሳይሆን የክርስቶስን ነን ቫዮለንት መንገድ ሞዴል አድርጎ ኤክሰርሳይዝ የሚያደርግ ነው። በዛ መንገድ ውስጥ የሚራመድ ነው። በዛ መንገድ ውስጥ የሚመላለስ ነው። አይ ቲንክ በዚህ አይነት ፍሬምወርክ ውስጥ ለማየት ብንሞክር አይኖ በጣም ዲፊካልት ፓሴጅ ከሆኑ መካከል ነው። አሁንም ድረስ የሚያከራክር ነው፣ ኮንትሮቨርሻል ነው። አትሊስት ይሄ ግን ጥሩ ቁልፍ ይመስለኛል። ቴክስቱን ለመፍታት ብቻ ግን አይደለም። ቅድም እንደተባባለው ለእኛም ጥያቄ የእኛንም ዘመን ቤተክርስቲያን ስናስባት ክርስቶስን መምሰልና የክርስቶስ ታሪክ ተካፋይ መሆን ምንም መተኪያ የሌለው ልከኛ ሬሜዲ ይመስለኛል። ልከኛ ሪቨርስ የምናደርግበት ወደኋላ እንድንመለስ ወደኋላ እንድናይ ችግሮቻችን ረገብ እንዲሉ የሚረዳ የበለጠ እንድንያያዝ የሚያደርገን የክርስቶስ አካል ቤተክርስቲያን የክርስቶስ እንደመሰለች እንድትቆይ የሚያደርግ መፍትሄ ይመስለኛል። ወደ ሌላው ሴክሽን ከመግባታችን በፊት አይ ቲንክ ሰዓት ብዙ ስለወሰድን ወደ እናንተ ብንመጣ ሳይሻል አይቀርም። ቴንኪዩ ኤሚ፣ ቴንኪዩ በጣም አይ ቲንክ ይሄ በተለይ ለባለስልጣናት ተገዙ ወይም ነፍስ ሁሉ በበላይ ላሉት ባለስልጣናት ወይም ባለስልጣኖች ይገዛ የሚለው ሀሳብ ብዙ ጊዜ አቢዩዝ ከሚደረጉ ክፍሎች ውስጥ አንዱ ነው። ምናልባት አንዳንዶች እንደሚሉት ጳውሎስ ይህን በሚናገርበት ጊዜ እንግዲህ የኔሮ የመጀመሪያው አካባቢ አገዛዝ ሪላቲቭሊ በቃ አርሊ
የሆነው በጣም ቤንቮለንት የነበረ ዌል ቢሄቭድ የሆነ ኦቶሪቲ የነበረበት ሰዓት ሁሉ ሊሆን ይችላል ብሎ ያስባል። እንደገና በወቅቱ የነበረው የገቨርንመንት ሲስተምም አሁን ካለው ከፖስት ኢንላይትመንት ፔሪድ ጋር የገቨርንመንት ሴንስ የኦቶሪቲ ሴንስ በጣም ተቀያይሯል። ዲሞክራሲ የሚለው ሀሳብ ሌላ መልክ ይዟል። ስለዚህ ምናልባት አሁን ለምሳሌ ብዙዎቻችን የምናውቀው በዚህ በሁለተኛ ዓለም ጦርነት አካባቢ የነበረ እንግዲህ ክርስቲያን በጣም ሞዴል የሆነ ታጋይ ክርስቲያን የምንለው ዲትሪች ቦንሆቨር ነው። ቦንሆቨር እንግዲህ ብዙዎች እንደሚስማሙበት በሂትለር አሳሲኔሽን በሂትለር ግድያ ላይ ተባብሯል፣ ኮንትሪቢዩት አድርጓል ወይም ያንን አምኖበታል። እንደውም አንድ ሰው ሲጠይቅ ታምንበታለህ ወይ? ሂትለር በወቅቱ ምን አይነት ሰው እንደነበረ ሁላችንም እናውቃለን። እንግዲህ አንድ ክርስቲያን ምናልባት ትክክለኛ ነገር ነው ያደረገው፣ ያንን ነገር ሲያደርግ ትክክለኛ ነገር ነው ያደረገው የሚል ጥያቄ ልንጠይቅ እንችላለን። እና ሬዚስታንት የሆነ አፕሮች መንግስትን መቃወም፣ አምባገነን መንግስትን መቃወም በተለያየ መንገዱ ብዙ አይነት ሊሆን ይችላል። ለምሳሌ በኑረንበርግ ናዚ እንደዛ አቅሉን በሳተበት ሰዓት ብንኖር ምን ነበር የምናደርገው? እነዚህ የህንድ ናሽናሊስት ገቨርንመንት ናግቡር የሚባሉት ብዙ ችግር በህንድ ውስጥ ሲፈጥሩ፣ ኢራቅ እንደ ናጂፍ አይነት ከተሞች በቴሮሪስቶች እጅ ስትወድቅ፣ ሩዋንዳ ላይ የነበረውን ነገር እናስታውሳለን። ኢትዮጵያን በተለያየ ጊዜ እንደዚህ አይነት ነገሮች ይከሰታሉ እና እንደ ክርስቲያን እነዚህን ጥቅሶች እየጠቀስን አይ ነፍስ ሁሉ በላይ ላሉ ባለስልጣኖች ትገዛ ነው የሚለው እያል ሽፋን ነው የምንሰጠው ወይስ ዜር መስት ቢ የሆነ ዌይ ኦፍ ሬዚስታንሳችን የምንገልጽበት ሜኒ ፎርምስ ሊኖሩት ይችላል። ኢኮኖሚክ ቦይኮት የሚያደርጉ አሉ። እውነትን በሚዲያ ምናምን ፕሮፓጌት የሚያደርጉ አሉ፣ የሚያስተላልፉ አሉ። ሰላማዊ የሆነ ተቃውሟቸውን የሚያሰሙ አሉ፣ ሰልፍ የሚወጡ አሉ። አንዳንዶቹ ደግሞ የትጥቅ ትግልም የሚያደርጉ አሉ፣ አርምድ የሆነ ሪቮሉሽን የሚቀሰቅሱም አሉ። እና በታሪክ ውስጥ እንደዚህ አይነት ሀሳቦች ይነሳሉ። አይ ቲንክ ጳውሎስ ዋቴቨር ያ ገቨርንመንት ያ ኦቶሪቲ ያ ሪዥም ምንም አይነት ባህሪ ቢኖረው ዝም ብላችሁ ኮሽታ ሳታሰሙ ዝም ብላችሁ ብላይንድሊ ናይቭሊ ተገዙ ወይም እንደዛ ሁሉ የሚል አይነት ሀሳብ እዚህ ክፍል ላይ ያስተላለፈ እንዳልሆነ እንግዲህ ብዙ ሰዎች ናቸው የሚስማሙት። እና እዚህ ጋር ያለው ሀሳብ በተወሰነ ደረጃ ምናልባት ይሄ ዋራንት እንዳንሰጥ ላይ ታይራኒካል ለሆኑ ሬጅሞች ዋራንት በሚሰጥ መልኩ እንዳይሆን ያስፈራል። ሌላው ሮሜ ምዕራፍ 12 ነው የሚቀረን። ሮሜ ምዕራፍ 12 ትራንስፎርሜሽኑን ነው አሁንም ኢንፋሲስ የሚሰጠው። ታደሱ፣ ተለወጡ፣ በዚህ በክርስቶስ ማይንድ በዚህ ከክርስቶስ ጋር በመሆን አብረን ልንኖረው በምንችለው አይነት በአዲሱ ላይፍ ስታይል በክርስቶስ ስር በመሆን በክርስቶስ ውስጥ በመሆን በምንኖረው ኑሮ ውስጥ ከኮንፈርሚቲ ወደ ትራንስፎርሜሽን ወይም ትራንስፎርሚቲ ሙቭ አድርጉ፣ ታደሱ። ያ ህይወት ደግሞ በአካል ውስጥ የሚንጸባረቅ በኮርፖሬት ወርሽፕ እና አገልግሎት ሊንጸባረቅ የሚችል እንደሆነ የጸጋ ስጦታዎችን ሁሉ እየዘረዘረ በአካል ውስጥ በጣም ደስ የምትለኝ ጥቅስ ባለፈው የተናገርኩት እንዲሁም ቁጥር 5 ምዕራፍ 12 ቁጥር 5 እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን የሚለው ብዙዎች ስንሆን በክርስቶስ አንድ አካል ነን። ይሄ ከቶታል ዴዲኬሽኑ ከቶታል ትራንስፎርሜሽኑ አልፈን ለአካሉ ማሰብና በአካሉ ውስጥ ተገጣጥመን አንዳችን ለአንዳችን አገልጋይ ስንሆን ስንያያዝ ያለውን አይነት ሊቪንግ ነው የሚያሳየው። ሰመራይዝ ስናደርገው በአጠቃላይ የሮሜን ነገር
ሰመራይዝ ስናደርገው ምን ሊሆን ይችላል? ምን ሊሆን ይችላል? እስቲ እንዴት ነው ካሜራ የሚከፈተው? ገና ካሜራ መክፈት እየተማርን ያለንበት ሁኔታ ነው ያለው። ምን ይሻላል? እስኪ ይታያል። ኧረ ተው ኤርሚ። ስለዚህ እነዚህን ከ12 እስከ 16 ያለው ምዕራፍ ሰምራይዝ ስናደርገው አንድ በመሆን በሰላም መኖር፣ ሀምብል በመሆን ለሌላው ራስን በመስጠት ኃይልን፣ ጉልበትን፣ ልዩ ጥቅምን በማንጸባረቅ ሳይሆን የክርስቶስን መንገድና ፍቅር በመከተል በማንጸባረቅ ጥቅምን ሁሉ በመተው ሌላውን በማቀፍ ኤምብሬስ በማድረግ የሚፈጠር አንድነትና ሰላም ነው። ይሄ በሶሻል ኢልነሱን ይፈውሳል። ዩኒቨርሳል የሆነውን ኮስሚክ ዋይድ የሆነውን ፕሮብለም የሚታደሰው በዚህ ሞዴል ነው። የግል ጥያቄያችንም የግል ችግራችንም በክርስቶስ በመሆን ክርስቶስን በመምሰል አብሮ መልስ የሚያገኝ ነገር ነው በማህበረሰብ ውስጥ የተገለጠው የሚል ሰመሪ ልንሰራ እንችላለን። ኤሚ በጣም እናመሰግናለን። ተባረክ፣ ጌታ ይባርክ። በጣም የሚገርም ነው። ይሄ ቦዝ ፕራክቲካል የሆነ ደግሞ በደንብ ደግሞ ቴዎሎጂካል የሆነ ነገር ነው። አንዳንድ ጊዜ መሰረታዊ የሆነ የመጽሐፍ ቅዱስ ትምህርት በዲፕሎማ በዲግሪ ደረጃ በአማርኛ በእንግሊዝኛ ብትማሩ ከዚህ የተለየ ከዚህ ብዙ የሚለይ በቃ ንጥር ጥናት ክሪስታላይዝድ የተደረገ ጥናት ብዙ ላታገኙ ትችላላችሁ። እና ትንሽ ጠንከር ያለ ነገር አለው፣ ግን ጥሩ ነው እንደዚህ አይነት ነገሮችን መስማትና ቪዲዮውን ደግሞ ዩቲዩብ ላይ ገብታችሁ ደጋግማችሁ በመስማት ጉዳዩን በደንብ ማሰላሰል አለባችሁ። በጣም ፓወርፉል የሆነ ዲፕ የሆነ ሜሴጅ ነው ሮሜ ውስጥ ያለው። ግን እንረዳው እስኪ በህይወታችን እንዲንጸባረቅ በኑሯችን፣ በግንኙነታችን፣ በማህበራዊ ህይወታችን፣ በቸርቻችን ሪፍሌክት እንዲደረግ ኤሚንም ፎሎ አድርጉት። ቴንኪው በሉት። ዩቲዩቡን እና ቴሌግራሙን ገብታችሁ ሰብስክራይብ አድርጉ። ከቻልኩ ዛሬ ማታ ካልሆነ ነገ ማታ ጭነዋለሁ የኔ ዩቲዩብ ላይ። እዚህ ደጋግማችሁ የባለፈውንም ስሙት፣ በደንብ ስሙት። በእውነት በጣም ፓወርፉል የሆኑ 5-4 ኮሜንታሪዎችን አንብባችሁ ጨምቃችሁ የምታወጡትን ነገር ነው ኤሚ ሲናገር የነበረው። ስራ ነው ማለት ስራ ነው የሚቀንስላችሁ። ቴሌግራም እንትኔን አስተካክየዋለሁ። ኮፒ አድርጋችሁ ሰርች እንትኑ ላይ መውሰድ ነው። ገብታችሁ የቴሌግራም አካውንቴን ዩዘርኔሜን ኮፒ አድርጋችሁ እዛ ሄዳችሁ ሰርች ስታደርጉት ይመጣል። @ኤቢ ዚ አፖካሊፕስ ነው የሚለው ራሱ ነው። በቴሌግራም ስትገቡ የምታገኙት። ሞር ኦፍ ግን ዩቲዩብ ላይ ነው ብዙ ነገር ያለው። አሁን ጥያቄ ያላችሁ ሪፍሌክሽን ያላችሁ 20 ደቂቃ አለን፣ እስከ 11 ተኩል እንቆያለን። አንድ ቁጥር ጻፉና ኤሚም እኔም አቅማችን የፈቀደውን ለመመለስ እንሞክራለን። ሪፍሌክት ማድረግ የምትፈልጉ ጥያቄ መጠየቅ የምትፈልጉ በጥሞና ስትማሩ ስትከታተሉ የነበራችሁ ዲሰንት የሆናችሁ በጣም የምትገርሙ ሰዎች ናችሁ። እዚህ ሶሻል ሚዲያ ላይ በዚህ ዘመን እንደዚህ አይነት አቴንሽን ጸጋ ነው። እንኳን በእውነት በጣም ጌታ ረድቶናል ብዙዎቻችንን። ጥያቄ ሪፍሌክሽን ያላችሁ አንድ ቁጥር ጻፉ፣ እኔ እሰባችኋለሁ። እሺ አንድ መዝሙር ልጋብዛችሁና እስከዛ ድረስ እንትን ትላላችሁ። ምንድን ነው? አንድ መዝሙር ልጋብዛችሁና እስከዛ ድረስ ጥያቄ ሀሳብ አብላሉ። ኤሚ የምትፈልገው መዝሙር ካለ ለአንተ መዝሙር ልጋብዝ። የአንተ ምርጫ እድሉ ልስጥ ለአንተ። እሺ የሚወጣ ብሏል።
የዳንኩበት ታምር ይበቃኝ ነበረ አመስግኜ እንድኖር ያስጀመርከኝ መንገድ ለኔ የበራልኝ አለ የጨመረ እያበዛህልኝ አለ የጨመረ እያበዛህልኝ አለ የጨመረ እያበዛህልኝ አለ የጨመረ እያበዛህልኝ በዛ ብርሃን በዛ ሕይወት በዛ ለኔ ጸጋ በዛ